መዝገብ ቁጥር 8856/2016 የቀረበውን ጉዳይ ለመስማት በሕገ መንግሥት አጣሪ ጉባኤ የተዘጋጀ መድረክ ነው። በዚህ መዝገብ አመልካች አቶ ነቢዩ ኩሞላ ያረጋል፣ ተጠሪዎች አንደኛ የኢፌዴሪ ሕዝብ ተወካዮች ምክር ቤት፣ ሁለተኛ የአዲስ አበባ ከተማ አስተዳደር ቤቶች ልማትና አስተዳደር ቢሮ ናቸው። ጉዳዩ የተጀመረው አንደኛ ተጠሪ ባወጣው የመኖሪያ ቤት ኪራይ ቁጥጥርና አስተዳደር አዋጅ ቁጥር 1320/2016 እና ሁለተኛ ተጠሪ ባወጣው የመኖሪያ ቤት ኪራይ ቁጥጥርና አስተዳደር መመሪያ ቁጥር 7/2016 አመልካች የሕገ መንግሥት አቤቱታ ስላቀረቡ ነው። ጉባኤው ጉዳዩን አይቶ ተጠሪዎች ለማስቀረብ መልስ እንዲሰጡበት አድርጓል። ከዚህ በተጨማሪ ለተለያዩ አካላት ሙያዊ አስተያየት እንዲቀርብ አድርጓል። ስለዚህ በዛሬው ዕለት ላቀኙ እንዲሁም በቀረበው ሙያዊ አስተያየት ላይ ማብራሪያ የሚቀርብ ይሆናል። የሚሰማበት ሂደት እንደሚከተለው አስተዋውቃለሁ። አመልካች ጉዳያቸውን በመጀመሪያ ያቀርባሉ። በዚህ 20 ደቂቃ ተመድቦላቸዋል። በመቀጠል ተጠሪዎች እያንዳንዳቸው በ15 ደቂቃ ውስጥ የቀረበው ማመልከቻ ራሳቸውን እንሰማለን። ቀጥሎ የሚቀርበው ሙያዊ አስተያየት ይሆናል። እያንዳንዱ አቅራቢ ከ15 ደቂቃ ባልበለጠ የሙያዊ አስተያየቱን የሚያሰማ ይሆናል። ይህን ተከትሎ ተከራካሪ ወገኖች በቀረበው ሙያዊ አስተያየት ላይ ምላሽ ያስፈልጋቸዋል ብለው የሚያስቧቸውን ነጥቦች በመለየት ክርክራቸውን ያቀርባሉ። ለዚህ የተመደበው እያንዳንዱ ተናጋሪ 20 ደቂቃ ይሆናል። በየመሃሉ በጉባኤ አባላት የሚቀርቡ ጥያቄዎች ሊኖሩ ይችላሉ። እንግዲህ በተቻለ መጠን በተሰጠን ጊዜ በቁጠባና በጥንቃቄ በመጠቀም በተያዘው ጊዜ ውስጥ ስራችንን ለማጠናቀቅ ሁላችሁም ትብብር ያስፈልጋል። በዚህ መሰረት ወደ መስማቱ ሂደት ይሆናል። የሚጀምሩት አመልካች ናቸው። 20 ደቂቃ ተመድቧል። አመልካች መጀመር ይችላል። ስንመለከት የሕገ መንግሥት ጉዳዮችን በተለይም አዋጅ ቁጥር 7/2005 አንቀጽ 5 ንዑስ አንቀጽ 3 በአንድ በተለይም ሕገ መንግሥቱን የሚቃረኑ ሕጎች ወጥተዋል ብሎ የሚያስብ ባለጉዳይ በአጣሪ ጉባኤ ሊያቀርብ እንደሚችል ወይም መብት እንዳለው ባለጉዳይ ይገልጸዋል። የእንግሊዝኛው አቀራረጽ ደግሞ ኮንሰርንድ ኮርት ኦር ኢንተረስትድ ፓርቲ ነው። ኢንተረስትድ ፓርቲ ማለት ምን ማለት ነው? ይህ አሁን እኛ ያነሳለን የንብረት መብት ነው ያነሳለን ነው። አንድ ሰው ይህ መብት የተነፈገ የሚለው መቼ ነው? እኔ እንደ አንድ ዜጋ እንደ አንድ ግባኛ እንደ አንድ ዜጋ በተለይም በከተማ ነዋሪ እንደመሆን ይመጣል ወይም በአከራይነት ወይም በተከራይነት መብት አለኝ ብዬ ነው የማስበው። ስለዚህ ይሄ ሕግ ይህ ሕገ መንግሥታዊ የሆነ አዋጅ ሲወጣ እኔም በቀጥታም ሆነ በተዘዋዋሪ የኔ ፐርሰናል ቤስት የሆነ ኢንተረስት ይነካል ብዬ ነው የማስበው። ስለዚህ የግል ጥቅም አለኝ፣ በዚህም ይህንን አይነት የማቅረብ መብት አለኝ ብዬ ነው የማስበው። የዚህ ጉባኤ መመሪያ ቁጥር 7/2016 አንቀጽ 23 ግልጽ የሚያስረዳው በፍርድ ቤቶች ወይም በመንግስት አካላት ወይም ባለስልጣናት የመጨረሻ ውሳኔ ሕገ መንግሥታዊ መብት ነፃነት የተጥሷል የሚል ማንኛውም ሰው የሕገ መንግሥት ሕጉ አቤቱታ ለማቅረብ ይችላል። ሕገ መንግሥታዊ መብት ተጥሷል ብሎ የሚያነሳው። ስለዚህ ንብረት የማፍራት የማደግ የመበልጸግ መብቴ ተነክቷል ብዬ አስባለሁ። እንዲሁም እንደ አንድ ሕግ ባለሙያ መብት በሌለበት ለመመራት አለመፍቀድ ራሱ አንድ መብቴን የሚያረጋግጥልኝ ነው ብዬ ነው የማስበው። ስለዚህ ይህ የሕገ መንግሥታዊ የሆነ አዋጅ በተለይም የመንግስት የመጨረሻ ውሳኔ ሰጪ አካል የሆኑ የተወካዮች ምክር ቤት ፖሊሲ ወደ ተግባር የሚያውልበት አንዱ መንገድ ሕግ በመውጣት ስለሆነ ይህ ውሳኔው የዜጋው መብት ነክቷል ብሎ በማሰብ አቤቱታ ማቅረብ ቤስት ኢንተረስት አለኝ ብዬ ነው የማስበው። ሌላው ይህ ጉባኤ የሕገ መንግሥት አጣሪ ጉባኤው ጉዳዩን 2 ጊዜ ሊያዩ አይገባም የሚል ነው። በተለይ በሁለተኛ ተጠሪ የተነሳው ነጥብ ይህንንም የተነሳው ነጥብ በሕገ መንግሥቱ የፍትሐብሔር ጉዳዮችን ሕግ እንዲያወጣ የተወካዮች ምክር ቤት የፌዴሬሽን ምክር ቤት በሕገ መንግሥቱ አንቀጽ 55 ንዑስ አንቀጽ 6 እና አንቀጽ 62 ንዑስ አንቀጽ 8 መሰረት የፌዴሬሽን ምክር ቤት ፍቃድ ይሰጣል ይላል። ስለዚህ በዚህ ፍቃድ መሰረት በወጣ ሕግ ስለሆነ ይህንን ፍቃድ ከሰጠ በኋላ 2 ጊዜ እንደገና የዚህ ጉድ የሆነው የሕገ መንግሥት አጣሪ ጉባኤ ድጋሜ ጉዳዩን የሚያይ መብት የለውም የሚል ነው። ስለዚህ ይሄ እንግዲህ ምናልባት እርስ በርሱ የሚቃረን ነው። ምክንያቱም
የፌዴሬሽን ምክር ቤት መሰል ውሳኔ አልሰጠም። የተወካዮች ምክር ቤት ይህን የፍትሐ ብሔራዊ ጉዳይ የሚደነግግ ህግ ልታወጣ ይገባል። በተለይም ወጥ የሆነ የኢኮኖሚ ማህበረሰብ ለመፍጠር ያስችለኛል። ስለዚህ ህግ አውጣ ብሎ ፈቃድ የሰጠበትን ማስረጃም አልቀረበም። የተሰጠ ውሳኔ የለም፣ የተያዘም አጀንዳ የለም። ስለዚህ ባልተሰጠ ውሳኔና አቅጣጫ የወጣ ህግ ሆኖ እያለ ሁለት ጊዜ እየታየ ነው ጉዳይ የሚለው አግባብነት የሌለው ነው የሚለው። ስለዚህ ከዚህም አንጻር የቀረበው በድጋሚ ታይቷል የሚለውን ጥያቄ ተገቢነት የለውም ነው። ስለዚህ መቃወሚያዎቹን በዚህ አግባብ ለማየት እሞክራለሁ። ወደ አቤቱታ ስመጣ እንግዲህ የተከበሩ ጉባኤ ላይ የምንፈልገው ከመነሻው የተወካዮች ምክር ቤት ይህንን አዋጅ የማውጣት ስልጣን የለውም። ይህ ስልጣን የሚመነጨው ምንድን ነው? እንግዲህ የኪራይ አስተዳደርና ቁጥጥር አዋጁ የፍትሐ ብሔር ጉዳይ ነው የሚደነግገው። የፍትሐ ብሔር ጉዳይ መሆኑ ደግሞ በግልጽ በተለይ ርዕሱ ከላይ የአስተዳደር አዋጅ በሚል ብቻ ርዕሱን በማየት ብቻ የአስተዳደር አዋጅ የምንለው አንችል። ውስጡ ዝርዝሩ ስናየው የአንድ ተከራይና የኪራይ የውል ግንኙነትን በተለይም ከውል ዘመን ጋር ተያይዞ ከኪራይ መጠን ጋር ከአከራይ ተከራይ ግንኙነት ጋር ተያይዞ ውል ስለማቋረጥ ውል ስለመቀጠል ያሉትንና ቤቶችን ስለማከራየት ያለን ኃላፊነትና ግዴታ የሚደረግ። ስለዚህ አንዳቸውም ድንጋጌዎቹ አስተዳደራዊ ይዘት ያላቸው አይደሉም። ስለዚህ ይህንን አስተዳደራዊ አዋጅ ልንል የምንችለው አይደለም። ስለዚህ በህገ መንግስታችን በግልጽ አንቀጽ 55 አንቀጽ 6 እና 62 አንቀጽ 8 በግልጽ ፍትሐ ብሔራዊ የሆኑ አዋጆችን በተለይም እኛ ፌዴራላዊ ስርዓት እንደምንጠራ ሀገር የመንግስታዊ ስልጣኖች የክልሎች በተናጠል የፌዴራል በተናጠል እና በጋራ የሚኖራቸው በሶስት መለየት መቻል አለባቸው። ከእነዚህ ውስጥ ደግሞ የፍትሐ ብሔር ጉዳይ ሬዚጁዋል የሆነ የክልሎች ስልጣን ይህ የክልሎች ስልጣንን የፌዴሬሽን ምክር ቤት በልዩ ሁኔታ የፌዴራል መንግስት ህግ እንዲያወጣ እስካልፈቀደለት ጊዜ ድረስ ህግ ሊያወጣ አይችልም። ምክንያቱም ይህ የስልጣን ክፍል መርህ በተለይም ክልሎች ራስን በራስ የማስተዳደር ሉዓላዊነት፣ ክልላዊ ሉዓላዊነት፣ የአስተዳደር ሉዓላዊነት ስልጣንን የሚጋፋ ነው። ስለዚህ የተወካዮች ምክር ቤት ባልተሰጠው ስልጣን ያወጣው ህግ ስለሆነ ይህ ህገ መንግስታዊ ነው እንዲባል ያቀረብኩ። ሌላው የተወካዮች ምክር ቤት የክልሎችን ስልጣን የሚጋፋ ነው። ክልሎች በተለይ በከተሞች አስተዳደራቸው ስር ያሉ ነዋሪዎችን፣ ቤቶችን እንዲያስተዳድሩ የክልሉ ሉዓላዊ ስልጣን ነው። ይህንን ስልጣን በሚጋፋ መልኩ በተለይም በአዋጁ አንቀጽ 3 ንዑስ አንቀጽ 1 ላይ ክልሎች በሚያስተዳድሯቸው ከተሞች ተፈጻሚነት እንዳለው ይገልጻል። ስኮፕ ኦፍ አፕሊኬሽን። ስለዚህ ይሄ ክልሎች ራስን በራስ የማስተዳደር ስልጣናቸውን የሚጋፋ አዋጅ ነው። ስለዚህ በሌለው ስልጣን የወጣ በመሆኑ ይህ ህገ መንግስታዊ ነው እንዲባል ጥያቄ ያቀረብኩት። ሌላው የተከበረው ምክር ቤት የተከበረው ጉባኤ በህገ መንግስት እውቅና ስለተሰጣቸው መብቶች በጠቅላላው በተለይም በቂ መኖሪያና መጠለያ የማግኘት መብት በተለያዩ ኢትዮጵያ ፈረሞቻቸው ዓለም አቀፍ ድንጋጌዎች የተቀመጠ ነው። ይህንን መብት የሚመለከት ግን በተለይም ዜጋ አቅም በፈቀደው ኢትዮጵያዊ የመኖሪያ ቤት እንዲኖረው የማለት የመንግስት ግዴታ ነው። ይህንን የመንግስት ግዴታ ለዜጎች ሼር እንዲያደርግ ወይም ወደ ዜጎች እንዲያስተላልፍ የተሰጠ ስልጣን አይደለም። በተለይም በግልጽ በአይኤስአር አንቀጽ 11 አንቀጽ 1 እና በፌዴራል ህገ መንግስት አንቀጽ 90 እንዲሁም 41 አንቀጽ 1 አፎርደብል ሃውሲንግ ነው የሚለው የመንግስት ኃላፊነት ነው። ተመጣጣኝነት ያለው መጠን ያለው ቤቶችን የማቅረብ የመንግስት ኃላፊነት ነው። ይህንን የመንግስት ኃላፊነት ወደ ዜጎች ማስተላለፉ ተገቢነት የለውም። በተለይም ዜጋው በህገ መንግስቱ አንቀጽ 41 ላይ የተቀመጡ ሁለት ልዩ ሁኔታዎች ናቸው ያሉት። አንድ ሰው የንብረት መብቱ ወይም ንብረት የማፍራት መብቱ ሊገድብ የሚችሉ ሁለት ልዩ ሁኔታዎች ናቸው የተቀመጡት። አንደኛው ልዩ ሁኔታ የተከበረው ጉባኤ የሚገባው የሌሎችን ጥቅም በሚነካ መልኩ ሲገለገል፣ ሁለተኛው ደግሞ ለህዝብ ጥቅም ሲባል አንድ ሰው ሰፊ መብት አለው በንብረቱ ላይ ቋሚ ንብረት የማፍራት በህገ መንግስቱ አንቀጽ 45 አንቀጽ 3 ሰፊ መብት አለው። ይህንን ሰፊ መብት ሊያጣ የሚችለው በእነዚህ ሁለት ልዩ ሁኔታዎች ብቻ ሆኖ ሳለ ከእነዚህ ልዩ ሁኔታዎች በተጻረረ መልኩ የማስተላለፍ መብት በተለይ ኪራይ ማለት በጊዜያዊነት አንድ የመጠቀም መብትን ማስተላለፍ
ይህንን የማስተላለፍ መብትን ደግሞ የሚገድብ ድንጋጌ በሕገ መንግስቱ አንቀጽ 45 አንቀጽ 1 የተቀመጠው ሰፊ የባለቤትነት መብት አድማስ የሚያጠብ የማስተላለፍ መብትን የሚያደርገው በሕገ መንግስቱ በልዩ ሁኔታ ይህንን የሚገድብ ድንጋጌ የለም። በተለይ የሕገ መንግስቱ አንቀጽ 45 አንቀጽ 1 መሰረት ብዬ የማስበው የዜጎችን የመዋዋል ነፃነት መሰረት ያደረገ ዜጎች ውልን ሲያደርጉ በነፃነት ወይም ፍሪደም ኦፍ ኮንትራክትን በነፃነት እንዲያደርጉ መሰረት ያደረገ ነው። ይህ ነው የማስበው። ስለዚህ ይህንን የውል ነፃነት በተለይ እኛ አከራይ ብቻ በመሆን ሳይሆን ተከራይ በገንዘቡ የማዘዝ መብት አለ። ስለዚህ ይሄ የሁለቱንም የውል ነፃነትን የሚገፋ ብዬ ነው የማስበው። ስለዚህ በተለይ የመኖሪያ ቤት ኪራይ ቁጥጥር አስተዳደር አዋጁ የኪራይ ዘመን 2 ዓመት በማለት መገደቡ አንድ ሰው ከ2 ዓመት ባነሰ እንዲያዋዋል ያደርገዋል። አዲስና ነባር ቤቶችን የማከራየት የሚደረጉ ላይ ልዩነት ያደርጋል። አንቀጽ 90 የመኖሪያ ቤት ኪራይ ተመን ጣሪያውን ይገድባል። ይህም ደግሞ አንድ ሰው ተመን ራሱ ተመኑ እንዳይዋዋል እንዳይደራደር በውል ነፃነት ያለውን የመደራደር መብቱን የሚያሳጣ ያለ ማስጠንቀቂያ ኪራዩን የሚያቋርጡ መብቶችን የሚዘረዝር ነው። ስለዚህ ይሄ አንዱ የውል ነፃነትን የሚገድብ ነው። የኪራይ ውል ተቋርጦ ቤቱ ለሌላ ሰው ሲከራይ ዋጋ ይጨምራል። በተለይም አንድ በነፃ ኢኮኖሚ የምትመራ ሀገር የኪራይ ዋጋ የመጨመርን መብት የሚገድብ ነው። ስለዚህ ገበያው የሚያመጣውን ጥቅም አንድ አከራይ እንዳይጠቀም በንብረቱ እንዳይጠቀም ሙሉ መብቱ የሚያሳጣ ነው ማለት ነው። ስለዚህ አዋጁ ማንም ኢትዮጵያዊ በጉልበቱ ወይም በገንዘቡ መሬት ላይ የሚገነባው ቋሚ ንብረት ላይ ለሚያደርገው ሊሻሻል ያለውን ሙሉ መብት የሚሸረሽር የሕገ መንግስቱ አንቀጽ 45 አንቀጽ 7 ሙሉ መብት አለው በሚል ነው የሚያስቀምጠው። ከእነዚህ ሁለት ልዩ ሁኔታዎች በመለስ ያለው ሙሉ መብት ነው። ስለዚህ ሙሉ መብት በሚል በግልጽ የተቀመጠው በተለይም የሕገ መንግስት ሀተታ ምክንያትን ወደ ገብተን ስናየው ይህንን ሙሉ መብት የማይሸራረፍ መልኩ ሊወጡ እንደሚገባ በተለይም የመንግስት አካላት ይህንን ህጎች ሲያወጡ ይህንን ሙሉ መብት በማይሸራረፍ መልኩ ሊያወጡ እንደሚገባ ታሳቢ በማድረግ የተቀመጠ ድንጋጌ እንደሆነ ያስረዳናል። ስለዚህ የሕገ መንግስቱ አርቃቂዎችም ዓላማ የሆነው ይህንን ሙሉ መብት በተለይም እነዛ በልዩ ሁኔታ ከተቀመጡ ሁለት ድንጋጌዎች በመለስ ሙሉ መብት ያለውን ሰው እንዳያሳጣ የሚያደርግ ነው። ሌላ የተከበረው ጉባኤ እንዲያለን የምንፈልገው አዋጁ የዳኝነት ስልጣንን ከፍርድ ቤቶች የሚነጥቅ ነው። በሕገ መንግስታችን አንቀጽ 37 አንቀጽ 1 የተቀመጠ በፍትህ ሊዳኝ የሚገባውን ማንኛውም ጉዳይ ዜጋ ለፍርድ ቤት ወይም በሕግ የዳኝነት ስልጣን ለሰጠው አካል ማቅረብ መብት አለ። የዳኝነት ስልጣን በሕገ መንግስቱ በግልጽ ለፍርድ ቤቶች ብቻ የተሰጠ ነው። ስለዚህ ልዩ ፍርድ ቤቶችን ወይም ልዩ ትሪቡናልን እንዳይቋቋሙ የሚከለክል ነው። ሆኖም ግን አሁን በዚህ የአዋጁ ድንጋጌ አንቀጽ 21 ስንመለከት ተቆጣጣሪ አካል በሚል የተሰየመ የዳኝነት ሰጪ አካል አለ። ዜጎች በተለይም ከውል ጋር ተያይዞ ከውል አፈጻጸም ጋር ተያይዞ የሚያነሷቸው ክርክሮቻቸው ለተቆጣጣሪ አካል እንዲያቀርቡ በዛ ተቆጣጣሪ አካል ላይ ደግሞ ቅሬታ ካላቸው በይግባኝ ለቅሬታ ሰሚ እንዲያቀርቡ። ስለዚህ ዜጎች ፍትህ የማግኘት የመሰማት መብት ሰፊ መብት ነው። ይህ ሰፊ መብት ደግሞ በተለይ አንዱ የሚተገበረው ፕሮሲጀራሊ የማከራከር ውሳኔ የመስጠት ስልጣን ያለው ፍርድ ቤት ሲገኝ። ስለዚህ ሰብአዊና ዲሞክራሲ መብቶችን የሚቃረኑ ህጎች ወጥተው ካለ ሕገ መንግስታዊ ናቸው ማለት ነው። ስለዚህ አንዱ ዜጎች በሕገ መንግስቱ የተቀመጠውን ፍትህ የማግኘት መብታቸውን ሊያረጋግጥ የሚችለው በሕገ መንግስቱ አንቀጽ 79 የዳኝነት ስልጣን ለመደበኛ ፍርድ ቤቶች ወይም ሕግ የዳኝነት ስልጣን ለተሰጣቸው አካል የተሰጠ ሆኖ ሳለ አስፈጻሚ አካሉ ራሱ የዳኝነት ስልጣንን እንዲሰጥ የሚያደርግ ነው። ስለዚህ ዜጎች በሕገ መንግስቱ የተሰጣቸውን ፍትህ የማግኘትና የመሰማት መብትን የሚያካብር ነው። ሌላው የዜጎች የመልማትና ሕገ መንግስታዊ መብትን የሚጥስ ነው። ይኸውም በሕገ መንግስቱ አንቀጽ 43 እውቅና የተሰጠው ሕገ መንግስታዊ ጥበቃ የተደረገለት ሰብአዊ መብትን መልማት በአንቀጽ 43 አንቀጽ የኢትዮጵያ ህዝቦች በአጠቃላይ ሆነ በኢትዮጵያ ያሉ ብሔር ብሔረሰቦች ህዝቦች በተናጠል የኑሮ ሁኔታቸውን የማሻሻል የማያቋርጥ እድገት የማግኘት መብታቸው የተጠበቀ ነው ይላል። የማያቋርጥ እድገት በተለይም አንድ ሰው ባለው ቋሚ ንብረት ላይ ቤቶችን እንዲሰራ እነዛን ቤቶች በኪራይ ፍሩቱን ወይም ጥቅሙን እንዲያገኝ፣ እንዲያከራይ፣ እንዲለውጥ ያለ ጊዜ ገደብ ሙሉ መብት እንዲኖረው የሚያደርግ ነው። ስለዚህ ይህም የዜጎች መብት በደረጃ የተቀመጡ በመንግስት ግዴታነት ደግሞ የተቀመጠው ምንድን ይህንን የማያቋርጥ እድገታቸውን እንዳይገድብ በህጎች በመመሪያዎች እንዳይገድብ የተሰጠ ሲሆን ከዚህም አንጻር ዜጎች ያላቸው መብቶች በዚህ አዋጅ ምክንያት ተገድቧል ነው።
ሌላው አዋጁ የዜጎችን የኢኮኖሚያዊ ማህበራዊና የባህል መብትን የሚጥስ ነው። በህገ መንግስቱ አንቀጽ አንቀጽ 41 የመንግስት የጤና፣ ትምህርት፣ ሌሎች ማህበራዊ አገልግሎቶችን ለህዝብ የማቅረብ በጊዜ የጨመረ የሚል ሀብት ይመድባል ነው የሚል። አሁን ሀብትን እንዲመድብ ቤቶችን እንዲሰራ በመንግስት የተጣለበት ኃላፊነት ይህ በየጊዜ እየጨመረ የሚሄድን ሀብት በተለይም ሀገሪቱ ያላትን እውቀት እና ሀብትን አስተባብሮ ሀብትን እየመደበ ለዜጎች አፎርደብል የሆነ ቤትን እንዲሰራ ይህንን የዜጎችን የሀገሪቱን ሀብት እንዲመድብ ነው እንጂ ዜጎች ያላቸውን ሀብት በፍትሃዊነት እንዲያከፋፍል ህገ መንግስታዊ ኃላፊነት አልተጣለበትም። ስለዚህ እነዚህ በተለይም አዋጁ በህገ መንግስት የተቀመጡ የብሔራዊ ፖሊሲ መርሆችና ዓላማዎችን የሚቃረን ነው። የመኖሪያ ቤት አንዱ የመንግስት ኃላፊነት ሆኖ ሳለ ከዚህ የሚቃረን ነው የምንለው። ሌላው በተለይም ከወጣው በአዲስ አበባ ቤቶች አስተዳደር ከወጣው መመሪያ አንጻር መመሪያው ከመነሻው ይህ ህገ መንግስታዊ በሆነ አዋጅ ላይ ተንተርሶ የወጣ ከመሆኑ አንጻር አግባብነት የለውም ነው። ሌላው ደግሞ ራሱ የተቆጣጣሪ አካል የሚሰይመው በአዋጁ በግልጽ የተቀመጠው ተቆጣጣሪ አካልን የሚሰይመው የከተማ ወይም የአስተዳደሩ ምክር ቤት ነው። ስለዚህ በምክር ቤቱ ስለመሰየሙ ይህንን መመሪያ ለማውጣት በምክር ቤቱ ስለመሰየሙ ያቀረበው አንዳችን ማስረጃ በሌለበት ሁኔታ ቤቶች የሚል ስሜ ጋር ተጠቅሷል በሚል ምክንያት ብቻ በከተማ አስተዳደሩ ወይም በክልሉ የተሰጠ ስልጣን በሌለበት ሁኔታ ይህንን ኤክስኪዩቲቭ ሌጅስሌቲቭ ፓወርን ለመጠቀም ተጠሪ ሆኑ አግባብነት የለውም የሚለው። ስለዚህ በአጠቃላይ ይህ ህገ መንግስታዊ የሆነ አዋጅ ስለሆነ እንዲሻር ማመልከተው አመሰግናለሁ። ግርማ እባላለሁ። የህዝብ ተወካዮች ምክር ቤት ነገር ፈጅ። አሁን አመልካች የተለያዩ ለተከበረው አጣሪ ጉባኤ የተለያዩ የጠቀሷቸው ነገሮች አሉ። አብዛኞቹ ግን ግልጽ ናቸው። ማለት አብዛኛው ስልጣን ከህግ የሚመነጭ ነገር ነው። ግን በግልጽ ከህግ ምንጩ ሁሉ ነገር ህግ ነው እና እዚህ ላይ የተወሰኑትን ነጥቦች አስቀምጣለሁ። በተለይ ከዚህ ከህዝብ ተወካዮች ምክር ቤት በህጉ መሰረት ከሚያወጣቸው ህጎች ጋር በተያያዘ እና እሱን በንባብ እንዳቀርብ። እሺ፣ ምንድነው የህዝብ ተወካዮች ምክር ቤት የመኖሪያ ቤት ኪራይ ቁጥጥርና አስተዳደር አዋጅ ቁጥር 13/20/2016 ለማውጣት ህገ መንግስታዊ ስልጣን አለው ወይስ የለውም የሚለውን ጭብጥ የተመለከተ ነው። ከህዝብ ተወካዮች ምክር ቤት ህግ ማውጣት ስልጣን ጋር ተያይዞ የተነሳ ጉዳይ የአከራይና ተከራይ ግንኙነት በግልጽ ለፌዴራል መንግስት ህግ እንዲያወጣ በህገ መንግስቱ ያልተሰጠው በመሆኑ የፍትሐ ብሔር ጉዳይ በመሆኑ በህገ መንግስቱ አንቀጽ 55(6) ላይ በተቀመጠው መሰረት ቀድሞ በፌዴሬሽን ምክር ቤት ያልተወሰነ በመሆኑ አገራዊ ተፈጻሚነት ያለውን ህግ የማውጣት ስልጣን የህዝብ ተወካዮች ምክር ቤት የለውም የሚል ክርክር ተነስቷል። ነገር ግን በሚከተሉት 3 ምክንያቶች የህዝብ ተወካዮች ምክር ቤት አዋጁን የማውጣት ህገ መንግስታዊ ስልጣን እንዳለው ማየት ይቻላል። አንደኛ፣ በህገ መንግስቱ አንቀጽ 51(2) ላይ ሀገራዊ የማህበራዊ ኢኮኖሚያዊ የልማት ፖሊሲ፣ ስትራቴጂ እና እቅድ የማውጣትና የማስፈጸም ስልጣን ለፌዴራል መንግስት ተሰጥቶታል። ይሄ ግልጽ ነው። ፖሊሲ፣ ስትራቴጂ፣ ማስፈጸሚያ ስልት ውስጥ አንዱና ዋነኛው ህግ ማውጣት ሲሆን የመኖሪያ ቤት ጉዳይ ቁጥጥርና አስተዳደር ደግሞ የማህበራዊና ጉዳይ መካከል አንዱ ነው። በተለይ ከዚህ ከማህበራዊ ጋር በተያያዘ አንዱ ነው። የህዝብ ተወካዮች ምክር ቤት ህግ የማውጣት ስልጣንን በተመለከተ በአመልካች አቤቱታ ላይ እንደተገለጸው በህገ መንግስት አንቀጽ 55(1) መሰረት የህዝብ ተወካዮች ምክር ቤት ለፌዴራል መንግስት በተሰጠው የስልጣን ወሰን ውስጥ ህግ የማውጣት ስልጣን እንዳለው ተደንግጓል። የፌዴራል መንግስት ከተሰጠው ስልጣን መካከል ሀገራዊ ማህበራዊ ፖሊሲ ወይም ስትራቴጂያዊ፣ ከዚህ መካከል የመኖሪያ ቤት ጉዳይ አንዱ ነው። የመኖሪያ ቤት ጉዳይ አንዱ ነው። ማውጣትና ማስፈጸም አንዱ
ከመኖሪያ ቤት ጉዳይ ጋር በተያያዘ የማውጣትና የማስፈጸም ነው። የሚያስፈጽመው ደግሞ ህግ በማውጣት ነው ካል የህዝብ ተወካዮች ምክር ቤት ሀገራዊ ተፈጻሚነት ያለው የማህበራዊ ፖሊሲና ስትራቴጂ ለዚህ ጉዳይ ዓላማ የመኖሪያ ቤትን የሚመለከተውን ፖሊሲ ለማስፈጸም መኖሪያ ቤት ኪራይ ቁጥጥርና አስተዳደር የሚመለከት ሀገራዊ ተፈጻሚነት ያለው አዋጅ ህግ ማውጣት ህገ መንግስቱ የሚጥስ ነው የሚያስብል ጉዳይ አይደለም። ሌላው ሁለተኛ ላይ ሀገራዊ ተፈጻሚነት መኖሩ የክልሎችን ስልጣን የሚጋፋ በመሆኑ የህዝብ ተወካዮች ምክር ቤት አዋጅ ማውጣት የለበትም የሚለው በተመለከተ የህገ መንግስቱ አንቀጽ 52 ሀመማ የክልል የኢኮኖሚ ማህበራዊ ልማት ፖሊሲና ስትራቴጂና እቅድ የማውጣት እንዲሁም የማስፈጸም ስልጣን በግልጽ ለክልሎች የሚሰጥ ነው። ከዚህ ህገ መንግስታዊ ድንጋጌ ጋር በተጣጣመ መልኩና የክልሎችን ራስ ገዝነት መርህ በጠበቀ መልኩ የአዋጁ አንቀጽ 3(2) ክልሎች ነባራዊ ሁኔታ እያዩ መወሰን እንደሚችሉ ያስቀመጠ አዋጁን ማስፈጸም አስተዳደራዊ ተግባራት ወይም ስልጣን ማለትም የተቆጣጣሪ አካል የመሰየም ወይም የመቆጣጠር ስልጣን ለክልሉ የተተወ በተለይ በአዋጅ አንቀጽ 29(2) ላይ አዋጁ ሀገራዊ ስታንዳርድ ካወጣ በኋላ ክልሎች ዝርዝር የአፈጻጸም መመሪያ ወይም ህግ ማውጣት እንደሚችሉ ተደንግጓል። በመሆኑም አዋጁ የፌዴራል መንግስት ሀገራዊ ጉዳይ ላይ ህግ የማውጣት ስልጣኑ በጠበቀ እንዲሁም ክልሎች የየራሳቸው ነባራዊ ሁኔታ አይተው ክልላዊ ህግ የማውጣት ወይምና የማስፈጸም ስልጣናቸው ባከበረ መልኩ የወጣ በመሆኑ በህገ መንግስቱ የተቀመጠው የክልሎችን ስልጣን ይጋፋል የሚያስብል ባለመሆኑ ህገ መንግስቱ ጋር ይቃረናል ለማለት አያስችልም። ሌላው ሶስተኛ ጉዳይ የፍትሐ ብሔር በመሆኑና በህገ መንግስቱ አንቀጽ 55(6) መሰረት በፌዴሬሽን ምክር ቤት ያልታመነበት በመሆኑ አገራዊ ተፈጻሚነት ያለው የህዝብ ተወካዮች ምክር ቤት ህግ የማውጣት ስልጣን የለውም የሚለውን በተመለከተ በመሰረቱ አዋጅ ምንም እንኳን የአከራይ ተከራይ መካከል ያለውን ውል የሚመለከት ድንጋጌዎችን ቢይዝም የፍትሐ ብሔር ጉዳይ ብቻ በቀጥታ የሚመለከት ሳይሆን የመንግስት ቁጥጥርና አስተዳደርን ፐብሊክ አድሚኒስትሬቲቭ ሎ የሚመለከት ህግ ነው። በመሰረቱ አንድ ህግ አይነት የሚለየው የሚወስነውን ህጉ ማሳካት ከፈለገው አጠቃላይ ዓላማና ማዕቀፍ ይዘት ኦን ዘ ኦቨርኦል ፐርፐዝ ኤንድ ፍሬምወርክ ኦፍ ዘ ሎ ሲሆን ይህም ማለት ህግ የግለሰቦችን መብትና ግዴታ ለመወሰን ብቻ ያለው ነው ወይምስ የህዝባዊ ፖሊሲ ፐብሊክ ፖሊሲ ዓላማዎችን ለማስፈጸም የቁጥጥርና ስርዓትና አስተዳደራዊ መዋቅር መዘርጋት ዓላማ ያደረገ ነው ከሚለው አንጻር የሚታይ ነው። ከዚህ አንጻር ለጉዳዩ መነሻ የሆነው አዋጅ ቁጥር 13/20/2016 መግቢያ ላይ እንደተገለጸው የአዋጁ የወጣው ምክንያት እየናረ ያለውን የቤት ኪራይ ዋጋ የማህበረሰቡን አቅም ያገናዘበና ተመጣጣኝ እንዲሆን በከተሞች ያለውን የመኖሪያ ቤት ኪራይ ንረት በአግባቡ ለመቆጣጠርና ለማስተዳደር በማስፈለጉ ሲሆን የአዋጁ ዓላማ በዋናነት የመኖሪያ ቤት ኪራይ ቁጥጥርና አስተዳደር ግልጽነት፣ ተጠያቂነት ያለውና የአከራዮችን እና ተከራዮችን ጥቅምና መሰረታዊ መብቶች ሚዛን በጠበቀ መልኩ ለማስተናገድ የሚያስችል የህግ ማዕቀፍ ወይም ስርዓት መዘርጋት ነው። ይህም የአዋጁን ዓላማ መሰረት በማድረግ የአዋጁ ይዘት በዋናነት ሲታይ በከተሞች ላይ የመኖሪያ ቤት ኪራይ የሚቆጣጠርና የሚያስተዳድር የኪራይ ውል ምዝገባ፣ ስለ ማበረታቻ፣ የኪራይ ክፍያ ጣሪያ፣ የተለያዩ የመንግስት አስፈጻሚ አካላት ስልጣንና ተግባርን፣ አስተዳደራዊ እርምጃ ስነ ስርዓትን እንዲሁም የአገልግሎት ክፍያዎችን የሚመለከት ነው።
ከዚህ መረዳት እንደሚቻለው የህጉ ዓላማ ፍትሐ ብሔራዊ ጉዳዮችን ለመወሰን ሳይሆን የህዝብ ጥቅምን ለማስከበር ያቀደ አስተዳደራዊ የቁጥጥር ስርዓት የሚዘረጋ በመሆኑ የውል ጉዳዮችን የኪራይ ዋጋ እና የውል ጊዜ የሚመለከት ድንጋጌዎችን በውስጡ ማካተቱ ብቻ ፍትሐ ብሔር ህግ ነው የሚያስብለው አይደለም። የፍትሐ ብሔር ጉዳይ እና አስተዳደራዊ ጉዳዮች በአንዳንድ ህግ ላይ መገኘት ማለት አስተዳደራዊ ህግ የግል መብቶች ላይም ተጽዕኖ እንዳለው ከማሳየት ውጪ ህጉን የፍትሐ ብሔር ህግ የሚያስብለው አይደለም። ስለዚህ የዋጋ የውል ማቋረጥና የውል ጊዜ የሚመለከቱ ድንጋጌዎች መካተታቸው እነዚያ ክፍሎች በህገ መንግስቱ በአንቀጽ 55(6) መሰረት መውጣት አለባቸው የሚያስብል ሳይሆኑ ይልቁንም እነዚያ ድንጋጌዎች የመንግስት ህጋዊ የቁጥጥር ስልጣን አጠቃቀም ወሳኝ አካላት ናቸው። የመኖሪያ ቤት ኪራይ ገበያዎችን የህዝብን ጥቅም ለማስተዳደር ተከራዮችን ከመጠን በላይ ኪራይ ለመጠበቅና ማህበራዊ ደህንነትን ለማረጋገጥ የወጡ ሲሆኑ እነዚህ ጉዳዮች ለግል ማስፈጸሚያ ፕራይቬት ኢንፎርስመንት ብቻ ከመተው ይልቅ የቁጥጥር ስርዓትን እስከሆነ ድረስ የአስተዳደር ህግ ማዕቀፍ አካል ሆነው እንዲቀመጡ ማድረግ አስፈላጊ ይሆናል። በመሆኑ በአጠቃላይ አዋጁ የተዋናይ ወገን የሚወስኑ የውል ጉዳዮችን ጨምሮ ተያያዥ የቁጥጥር ስርዓት የሚዘረጉ አዋጅ ድንጋጌዎች በህገ መንግስቱ አንቀጽ 55(1) ስር የሚወድቁ በመሆናቸው የህዝብ ተወካዮች ምክር ቤት ካለ ፌዴሬሽን ምክር ቤት ይሁንታ አዋጁን ማውጣት ህገ መንግስታዊ አይደለም የሚያስብል አይደለም። አመሰግናለሁ። አመሰግናለሁ። የተከበራችሁ አጣሪ ጉዳይ አባላት፣ ስንጀምር መቋሚያዎቹ ላይ የቀረቡ መቋሚያዎች አሉ። ለሁለተኛ ተጠሪ በኩል ጆሴፍ ቢለው ከአዲስ አበባ ከተማ አስተዳደር ፍትህ ቢሮ፣ በሁለተኛ ተጠሪ በኩል በመጀመሪያ ደረጃ ያቀረብነው መቋሚያ አመልካች ይህንን የህገ መንግስት ጉዳይ ጋር የተያዘ ሁኔታ ለአጣሪ ጉባኤው ለማቅረብ ህግ አይፈቅድላቸው የሚል ነው። አጠቃላይ የህገ መንግስት ትርጉም ጥያቄ በባለው ጉዳዩ ወይም በህጋዊ ወኪሉ በሚመለከተው ፍርድ ቤት የመንግስት አካል የአባላቱን የጋራ ወይም የግል ጥቅም እንደሚወክል ማህበር ወይም ተመሳሳይ ጥቅም ያላቸውን ሰዎች በሚወክል ግለሰብ ወይም ቡድን አባል በፌዴራል ወይም የክልል ህግ አውጪ ምክር ቤትና በፌዴራል ወይም በክልል አስፈጻሚ አካላት አማካኝነት ለህገ መንግስት ጉዳዮች አጣሪ ወይም ቀርበ ስለማይቻሉ እንዲሁም በፍርድ ቤት ሊወሰኑ የሚችሉ ጉዳዮችን በሚመለከት ጉዳዩ በሚመለከተው ፍርድ ቤት በራሱ ወይም በፍርድ ቤት በሚደረገው ተከራካሪ በሆነው ባለ ጉዳይ በአስተዳደር አካል ሊወሰኑ የሚችሉ ጉዳዮችን በተመለከተ ደግሞ በውሳኔ መሰረታዊ መብቱ የተጣሰበት ግለሰብ በፍርድ ቤት ታይቶ ፍርድ ሊያቀርቡ የማይችሉ ጉዳዮች ደግሞ በፌዴራል የክልል ህግ አውጪ ምክር ቤት 1/3 አባላት ድምፅ ወይም በፌዴራል ወይም በክልል አስፈጻሚ አካላት አማካኝነት የህገ መንግስት ትርጉም ጥያቄው ለአጣሪ ጉባኤው ሊቀርብ የሚችል ስለመሆኑ አዋጅ ቁጥር 6798/2005 አንቀጽ 3፣ 4 እና 5፣ አዋጅ ቁጥር 1261/2012 አንቀጽ 6 እና 9 እንዲሁም ከመመሪያ ቁጥር 1/2012 አንቀጽ 13 ድንጋጌዎች ጣምራ መረዳት ይቻላል። በተያዙ ጉዳይ አመልካች በግልጽ እያቀረቡ ያሉት ለህገ መንግስት አመልካች በግልጽ የህገ መንግስት ትርጉም ያቀረቡበት ጉዳይ በፌዴራል እና በክልል ህግ አውጪ አካላት የወጡ ህጎች ከህገ መንግስቱ ጋር ይቃረናሉ የሚል ነው። አዋጅ ቁጥር 13/2016 እና መመሪያ ቁጥር 7/2016 ማለት ነው። በዚህ ረገድ ጉዳዩ በፍርድ ቤት ቀርቦ እየታየ ቢሆን ኖሮ ጉዳዩን በሚመለከተው ፍርድ ቤት መቅረብ ይችል ነበረ። ወይ ደግሞ ጉዳዩ በፍርድ ቤት እየታየ ቢሆን ኖሮ በክርክሩ ተካፋይ በሆነ ባለ ጉዳይ መቅረብ ይችል ነበር። አሁን ይህ ካልሆነ ደግሞ በክልል ወይም በፌዴራል ምክር ቤት አባላት 1/3 ድምፅ አልፎ ጉዳዩ ለአጣሪ ጉባኤው ቀርቦ በፌዴሬሽን ምክር ቤት ትርጉም እንዲሰጥበት ማድረግ ይችሉ ነበር። በተያዘው ጉዳይ በፍርድ ቤት የተደረገ ክርክር የለም።
አመልካችን በፍርድ ቤት ለሚደረግ ክርክር ባለ ጉዳይ አይደሉም። ስለዚህ ጉዳዩ በፍርድ ቤትም አይደለም የሚቀርበው፣ በፍርድ ቤት የተደረገ ባለ ክርክር ባለ ጉዳይ በሆኑ ግለሰብም አይደለም የሚቀርበው። ከዚህ ሌላ ሶስተኛው አማራጭ በክልል የፌዴራል ምክር ቤቶች ያለ ሶስተኛ ድምፅ ነው ለፌዴሬሽን አጣሉ ቀርቦ ፌዴሬሽን ምክር ቤት ሊታይ የሚችለው። በዚህ አግባብ ደግሞ ከክልልም ከፌዴራል ምክር ቤቶችን የቀረበ ጥያቄ የለም። ስለዚህ አመልካች ቬስትድ ኢንተረስት የላቸው ማለት ለምንለው ቬስትድ ኢንተረስት ሊኖራቸው ይችላል፣ ግን ከጅምሩም አቤቱታውን ለማቅረብ ህግ አይፈቅድላቸውም። ህግ ያስቀመጠው ወይም ከላይ የጠቀሳቸው አዋጆችና መመሪያ ያስቀመጡት አቤቱታዎች በዚህ አግባብ የሚቀርቡ ስለመሆኑ ነው። እሳቸው ባነሱት ጉዳይ ላይ ደግሞ አሁን መጨረሻ ላይ ባነሱት አግባብ ብቻ ነው ጥያቄው ሊቀርብ የሚችለውና አቤቱታውን ለማቅረባቸው የመጀመሪያው ጥያቄያችን። ሁለተኛው ተጠሪ በሚመለከት የቀረበው የመመሪያው ህገ መንግስታዊ አይደለም ነው። እኛ መመሪያ ስለሆነ ያወጣነው ማለት ነው። መመሪያ ህገ መንግስታዊ አይደለም ወይ ከበላዩ ካሉ አዋጆች ህጎች ይጻረራል በሚል አቤቱታዎች ሲቀርቡ በምን አግባብ መቅረብ እንዳለባቸው በግልጽ የሚያስቀምጥ ልዩ ህግ አለ። የፌዴራል አስተዳደር ስነ ስርዓት አዋጅ ማለት ነው። አዋጅ ቁጥር 1183/2012 በዚህ አዋጅ አንቀጽ 53 50 ንዑስ አንቀጽ 2 እና 3 ድንጋጌዎች መሰረት አንድ መመሪያ ከበላይ ካሉ ሌሎች ህጎች ይጻረራል ከተባለ በፍርድ ቤት ቀርቦ ሊከለስ የሚችልበት የቀባ በግልጽ ተዘርግቷል። በግልጽ የተዘረገ የህግ ስርዓት ካለ አመልካች መመሪያው ህገ መንግስታዊ አይደለም ወይም ህገ መንግስቱን ይቃረናል ብለው ለፍርድ ቤት ለፌዴራል ከፍተኛ ፍርድ ቤት ያስተዳደር ጉዳዮች ችሎት አቤቱታ አቅርበው መመሪያውን ማስከለስ ይችላሉ። በዚህ ረገድ አዋጁን ምን ላድርገው የሚል ከሆነ ፍርድ ቤቱ አዋጅ መከለስ ስለማይችል ያስተዳደር ጉዳዮች ችሎት አዋጁን ምን ላድርገው የሚል ጥያቄ ሲነሳበት አዋጁን በሚመለከት የህገ መንግስት አጣሪዎች ጉባኤ የህገ መንግስት ትርጉም እንዲሰጥ ለፌዴሬሽን ምክር ቤት ይምራልኝ ብሎ ፍርድ ቤቱ ራሱ ያደርግ ነበር፣ ሪፈር ያደርግ ነበር። ስለዚህ አቤቱታቸው ህጋዊ መስመር ለመስል ነበር። የመመሪያ ቤት ይከለስልኝ ቤት ያቀርቡ ኖሮ መመሪያው ይከለስልኝ የሚሉ አቤቱታ በሚታይበት ሂደት ውስጥ የአዋጁ ጉዳይ ይነሳል። የአዋጁ ጉዳይ ሲነሳ ፍርድ ቤቱ ሪፈር ያደርጓል ወደ አቃቤ። ስለዚህ ህጋዊ ቻናል ሊከተል ነበርና መመሪያው በዛ ማስከለስ ሲችሉ በቀጥታ ፎርማል የሆነ መደበኛ የሆነ የህግ ስርዓት የተዘረገ የህግ ስርዓት በተቃረነ መልኩ ለዚህ ጉባኤ በቀጥታ መመሪያው ህገ መንግስታዊ አይደለም፣ ስለዚህ የህገ መንግስት ትርጉም ይሰጣል ሲሉ አቤቱታ ማቅረባቸው ተገቢ አይደለም ነው። የመጨረሻው መቃወሚያችን ይሄ አዋጅ ሲወጣ በኢፌዴሪ ህገ መንግስት አንቀጽ 56 እና 98 መሰረት በፍትሐ ጉዳዮች ላይ የሚወጡ ህጎችን ለይቶ ህዝብ ተወካዮች ምክር ቤት የማቀበል ስልጣን ፌዴሬሽን ምክር ቤት ያነሱ ለመሆኑ ይደነግጋሉ። ይህ ስልጣን ባልተጋፋ መልኩ ነው የህዝብ ተወካዮች ምክር ቤት ህጉን ያወጣው አዋጁን ያወጣው። የፌዴሬሽን ምክር ቤት ይሁንታና እውቅና አለ፣ ከእውቅና ውጭ ያለው አለ። ስለዚህ የፌዴሬሽን ምክር ቤቱ ከጅምሩ ጉዳዩ ህገ መንግስታዊ ባይሆን ኖሮ ወይም የህገ መንግስት ጥሰት ያለበት ጉዳይ ቢሆን ኖሮ በዚህ ጉዳይ ላይ ህግ አውጣ ብሎ ለህዝብ ተወካዮች ምክር ቤት ሪፈር አያደርግለትም ወይም አይመላለትም። ስለዚህ አስቀድሞ ህግ አውጣ ብሎ የለየለት ጉዳይ ህገ መንግስታዊ ይዘት ያለው ስለመሆኑ መግባባት ላይ ከተደረሰ በኋላ ሪፈር ያደርግለት ወይም ይመራለት። ስለዚህ አስቀድሞ ህገ መንግስታዊ ነው ብሎታል። በዚህ ጉዳይ ላይ መመሪያ አዋጅ አውጣ ብሎታል። ህዝብ ተወካዮች ምክር ቤት አዋጅ አውጣ ካለ በኋላ የህዝብ ተወካዮች ምክር ቤቱ አዋጅ ካወጣ በኋላ እንደገና መልሶ በዚህ አጣሪ ጉባኤ መሰረት በሚቀርብ ጥያቄ መሰረት አዋጁ ህገ መንግስታዊ አይደለም፣ የፌዴሬሽን ምክር ቤቱ ደግመህ ልታዩ ይገባል ሊባል አይችልም። ቀድሞ የተረጋገጠ የተጣራ ነገር ነው። ስለዚህ ከእነዚህ ሁኔታዎች አንፃር የአቤቱታው መቅረብ አስቀድሞ በቤቱ መቅረቡ ተገቢ አይደለም። የሚከተሉ ሀገራት ጀርመን ሬጉሌት ታደርጋለች፣ ስዊድን ሬጉሌት ታደርጋለች፣ ዩናይትድ ስቴትስ ኦፍ አሜሪካ እንደዚህ በተመሳሳይ ከስቴት ስቴት ይለያያል እንጂ ሬጉሌት ያደርጋሉ። ስለዚህ ሬጉሌት ካልተደረገ ኪዮስ የሚፈጥር በመሆኑ መንግስት ሬጉላቶሪ ፓወር ተጠቅሞ ኪራይን በምን መልኩ መሆን አለበት የሚለውን ሬጉሌት ያደረገ እንጂ የዜጎችን ሰብአዊ መብትና ነፃነት በሚጋፋ መልኩ የዋጣው ህግ የለም። ሌላው የአዋጁ ህገ መንግስቱ አንቀጽ 40 ምናልባት አመልካች ያነሱታል። አንቀጽ 40 ንዑስ አንቀጽ 1 እና ንዑስ አንቀጽ 40 ንዑስ አንቀጽ 7 በጣም መተርጎም አለባቸው። ፐብሊክ ኢንተረስት ሲባል ምን ማለት ነው? ፐብሊክ ኢንተረስት የግድ ለኤክስፕሮፕሪዬሽን ፐርፐዝ ብቻ መሆን የለበትም። ፐብሊክ ኢንተረስት የህዝብ ጥቅም፣ ይሄ ጀነራል ህዝብ ጥቅምን የአዋጅ መውጣቱ ህዝቡን ለተሻለ ቤት እንዲያገኝ፣
የተሻለ ኑሮ እንዲኖር ስቴብል እንዲሆን የሚያደርግ ከሆነ የህዝብ ጥቅም ነው ማለት ነው። ስለዚህ ለህዝብ ጥቅም ሲባል ይሄ ራይት ምን ይደረጋል? ይገደባል። አብሶሉት ራይት አለ፣ ፍጹም መብት አለ። ሌላው ራይት በራሱ ሰርድ ጀነሬሽን ራይት ነው። የመጀመሪያው መንግስት ሊያረጋግጥ የፈለገው ፈርስት ጀነሬሽን ራይት ነው። ስለዚህ አንዳንዴ በራይት ደረጃ ራሱ ስናያቸው ሰርድ ጀነሬሽን ራይቶች ለፈርስት ራይት ጀነሬሽን ሲባል ሊገደቡ የሚችሉ ስለመሆኑ አጠያቂ አይደለም። አመሰግናለሁ። ተከራካሪ ወገኖች የሚቀርበው ለማንኳል በዚህ የተመደቡ ጊዜ ጓደኞች አስተያየታቸውን የሚያቀርቡበት ነው። የመጀመሪያው ነው አዲስ አበባ ዩኒቨርሲቲ አዲስ ሽፈራው ይባላል። ከአዲስ አበባ ዩኒቨርሲቲ የህግ ትምህርት ቤት ነው። ጉባኤው ህግ ትምህርት ቤት በጉዳዩ ላይ የሙያዊ አስተያየት እንዲሰጥ በጠየቀው መሰረት በትምህርት ቤታችን ኤግዚኪዩቲቭ ቲም ታዝዤ ነው ይህንን አስተያየት የማቀርበው። አስተያየቱም የሚያጠነጥነው ጉባኤው እንደ መነሻ በወሰደው 4 ጭብጦች ላይ ይሆናል። የመጀመሪያው የኢፌዴሪ የህዝብ ተወካዮች ምክር ቤት የመኖሪያ ቤት ኪራይ ቁጥጥርና አስተዳደር አዋጅ ቁጥር 1320 ላይ 1320/2016 ለማውጣት ህገ መንግስታዊ ስልጣን አለው ወይስ የለውም የሚለው ይሆናል። ይህን ጭብጥ በኢፌዴሪ ህገ መንግስት መሰረት መፍትሄ ወደ መፈለግ ከመሄዳችን በፊት በሌሎች ፌዴራላዊ የስርዓት መንግስት አወቃቀር በሚከተሉ ሀገሮች የመኖሪያ ቤት ኪራይ ቁጥጥርና አስተዳደር ተግባር ላይ የሚኖረው ስልጣን ለየትኛው የመንግስት እርከንና እንዴት ይሰጣል የሚለውን ሀሳብ በአጭሩ ብናስቀምጥ ንጽጽራዊ እይታ ስለሚሰጠን ጉዳዩን የተሻለ ለመረዳት እድል ይሰጠናል የሚል እምነት አለ። በዚሁ መሰረት ዩናይትድ ስቴትስ እና ካናዳን ብናይ የመኖሪያ ቤት ኪራይ ቁጥጥር ሬንት ኮንትሮል ኦር ሬጉሌሽን የምንለው በአብዛኛው ከማዕከላዊ መንግስት ይልቅ ለሁለተኛው ለክልል እንዲሁም ለአካባቢ በተለይ ከተማ መስተዳድሮች የሚተው ጉዳይ ነው በአብዛኛው። እንደዚያም ሁሉ በእነዚህ ሀገራት ማዕከላዊ መንግስት በአንዳንድ ሁኔታዎች ላይ በጉዳዩ ላይ በስልጣኑ የመስራትን አስፈላጊነት ሲያምንበት በህገ መንግስት ለማዕከላዊ መንግስት የተመለከቱ ሌሎች ሰፋፊ የስልጣን ድንጋጌዎችን በመጠቀም የመኖሪያ ቤት ኪራይ ቁጥጥር ጉዳይ ላይ ውሳኔ ሲያሳልፍ ይታያል። እነዚህም የአስቸኳይ ጊዜ ወጃ ስልጣንና አገር አቀፍ የኢኮኖሚ ፖሊሲ የመንደፍና የማስፈጸም ስልጣን ናቸው። በሌላ በኩል ፌዴራል አወቃቀር የሚከተሉ የአውሮፓ ሀገሮች ጀርመኒ እና ኦስትሪያ እንደ ምሳሌ መውሰድ ይቻላል። ከዩናይትድ ስቴትስ እና ከካናዳ አቻዎቻቸው በተለየ መልኩ በሁሉም ጉዳዮች ላይ ዋና ፖሊሲ የመቅረጽና መሰረታዊ ሕግ የማውጣትን ተግባር ለማዕከላዊ መንግስት ይመድቡና እነዚህን መንዝሮ የማስፈጸሙ ሚና ለሁለተኛው የመንግስት እርከን ይተዋሉ ማለት ነው። ከእነዚህ ተሞክሮች የምንረዳው ነገር የመኖሪያ ቤት ኪራይ ቁጥጥርን ጨምሮ አገር አቀፍ ሽፋንና ውጤት ያላቸው ኢኮኖሚ ፖሊሲዎችን እና ህጎችን ህጎች ትግበራ ላይ ያለውን የስልጣን ክፍፍል ስናይ የሚለያይ ቢሆንም ወደ ጣምራ ስልጣን ወይም ደግሞ ኮንከረንት ፓወር የሚያደላ መሆኑን እናያለን። ያም ሆኖ ለያዝነው ጉዳይ አጋዥ ሊሆን የሚችል አንድ ግልጽ ነገር እንመለከታለን። ይኸው የመኖሪያ ቤት ኪራይ የመንግስት የተቆጣጣሪነት ሚና የሚታይበት ዘርፍ መሆኑን እና ይህንንም ሚና ማዕከላዊ መንግስት የህገ መንግስታዊ ስልጣኑ አካል አድርጎ ሊሰራበት መሞከሩ እንግዳ ነገር አለመሆኑን እንረዳለን። ለዚህ ምክንያቱ የመኖሪያ ቤት ኪራይ የውል ነፃነት የሚንጸባረቅበት የሁለት ግለሰቦች ፍትሐ ብሔራዊ ጉዳይ ብቻ ቢመስልም ቤት ለሰው ልጅ ኑሮ አስፈላጊ ከመሆኑ የተነሳ ያለምንም ቁጥጥር ለገበያው ቢተው በቤት ባለቤቶችና ተከራዮች መካከል ያለው ያልተመጣጠነ የመደራደር አቅም ሊያስከትል የሚችለው የኪራይ ዋጋ ንረትና
የመክፈል አቅም መፈታተን፣ ያለ ምክንያትና ያለ ማስጠንቀቂያ የማፈናቀል እንዲሁም በዜጎች መካከል ያለውን የሀብት ልዩነት የማስፋት ውጤቶች ከመላው ማህበረሰብ ጠቅላላ ጥቅም ጋር የሚጋጩ ስለሆነ ወደ ኢትዮጵያ ተመልሰን በኢፌዴሪ ህገ መንግስት የተዘረጋውን ፌዴራላዊ አወቃቀርና የስልጣን ክፍፍል ስንመለከት የመኖሪያ ቤት ኪራይ ቁጥጥርን በተመሳሳይ ሁኔታ በጣምራ ስልጣን ውስጥ የኢኮኖሚ ፖሊሲ ቀረጻና ትግበራ አካል ሆኖ ልናገኘው እንችላለን። ዘርዘር አድርጌ ለማቅረብ ከዚህ በመነሳት ጉባኤው ለተያዘው መነሻ ጭብጥ እልባት ለመስጠት በመሰረታዊነት የህገ መንግስቱን አንቀጽ 51 እና 55 ድንጋጌዎች ይዘት በአግባቡ መመርመር ያስፈልጋል ማለት ነው። አንቀጽ 51 ህገ መንግስቱ ባዋቀረው ፌዴራላዊ ስርዓተ መንግስት ውስጥ በማዕከላዊ ወይም ደግሞ ፌዴራል መንግስት የስልጣን ወሰን ስር የተከለሉ ጉዳዮችን የሚመለከት ሲሆን አንቀጽ 55 ደግሞ የህዝብ ተወካዮች ምክር ቤት በአንቀጽ 51 አማካኝነት በጠቅላላው በፌዴራል መንግስቱ ስር በሚወድቁ በማናቸውም ጉዳይ እና እንዲሁም አንቀጽ 55 በተዘረዘሩ ጉዳዮች ላይ ያለውን የህግ ማውጣት ስልጣን ይመለከታል። በዚህ መነሻነት ለጉባኤው ለቀረበው አቤቱታ መሰረት የሆነው የመኖሪያ ቤት ኪራይ ቁጥጥርና አስተዳደር ጉዳይ ሲታይ መመለስ ያለበት ዋና ጥያቄ ይህ ጉዳይ አግባብነት ካላቸው የህገ መንግስቱ አንቀጽ 51 እና 55 መካከል ቢያንስ በአንደኛው ስር ይወድቃል ወይስ አይወድቅም የሚለው። የዚህ ጥያቄ መልስ አዎንታዊ ከሆነ የህዝብ ተወካዮች ምክር ቤት በመኖሪያ ቤት ኪራይ ቁጥጥር ጉዳይ ላይ ህግ የማውጣት ስልጣን ይኖረዋል ማለት ነው። ጥያቄውን ለመመለስ ሁለት አካሄዶችን እንከተል እንችላለን። አንደኛው በቀጥታ ያ ነገር በስም ተጠቅሶ ወይም ደግሞ ያ ነገር ስለመኖሩ በግልጽ በሚያመለክቱ መልኩ መደንገጉ፣ ሁለተኛው ደግሞ ተያያዥ ጉዳይ መሆኑን በማየት መመለስ ይቻላል። በቀጥታ በሚለው ነገር ስናይ ኢኑሜሬትድ ፓወር ማለት ነው በእንግሊዝኛው አገላለጽ። ህገ መንግስቱን ስናየው በቀጥታ የቤት ኪራይን የሚመለከት ድንጋጌ አናገኝም። ይልቁንም ይህንን መልስ ልናገኝ የምንችለው ሪሌትድ ፓወር የሚለውን በማየት ተያያዥ ጉዳይ መሆኑን በማየት ይሆናል። ለዚህ ደግሞ አንቀጽ 51 ንዑስ ቁጥር 2ን ድንጋጌ በቅርበት እንመረምር። የመኖሪያ ቤት ኪራይን መቆጣጠር የሀገሪቱን አጠቃላይ ኢኮኖሚ፣ ማህበራዊና የልማት ፖሊሲ ስትራቴጂና እቅድ ያወጣል፣ ያስፈጽማል በሚል ለፌዴራል መንግስቱ በተሰጠው ስልጣንና ተግባር ውስጥ ሊካተት የሚችል ጉዳይ ሆኖ እናገኛለን። ይህ ማለት የመኖሪያ ቤት ኪራይን የመቆጣጠር ተግባር ከሰፈረው በዚህ ድንጋጌ ውስጥ ከሰፈረው ስልጣን ጋር ተያያዥ ነው ሊባል ይችላል ማለት ነው። ለምሳሌ በአንቀጽ 89 ንዑስ ቁጥር 1 ስር የፌዴራል መንግስት ሁሉም ኢትዮጵያውያን የኢኮኖሚ ሁኔታዎቻቸውን ለማሻሻል እኩል እድል እንዲኖራቸውና በሁሉም ዜጎች መካከል ፍትሐዊ የሀብት ክፍፍል እንዲኖር የሚያስችሉ የኢኮኖሚ ፖሊሲዎችን የመቅረጽ ህገ መንግስታዊ ግዴታ ጥለውበታል። ይህንን ህገ መንግስታዊ ግዴታ በሚወጣበት ወቅት የመኖሪያ ቤት ኪራይ ቁጥጥርን የፖሊሲ ማስፈጸሚያ አንድ አካል አድርጎ ሊጠቀም እንደሚችል መገመት አያዳግትም። ሁለተኛው ከዚህ ጭብጥ ጋር አያይዤ የማነሳው ነገር አንድ የኢኮኖሚ ማህበረሰብ ለመፍጠር የሚያግዝ የፍትሐ ብሔር ህግ ጉዳይ ነው ወይስ አይደለም የሚለው የክርክሩ ዋና ተሳታፊ ወገኖች የሆኑት አቤቱታ አቅራቢና ሁለት ተጠሪ የአዲስ አበባ ከተማ አስተዳደር ቤቶች ልማትና አስተዳደር ቢሮ ማለት ነው ስለዚህ ጉዳይ ያነሱት ነገር አለ። እኔም እነሱ ስላነሱት ይህን ጉዳይ ሀሳብ ባንጸባረቅበት ብዬ በማሰብ ነው የጨመርኩበት። ስለዚህ በዚህ ሙያዊ አስተያየት አቅራቢ በእይታ የመኖሪያ ቤት ኪራይ የፍትሐ ብሔር ጉዳይ ሳይሆን
የመኖሪያ ቤት ጉዳይ የፍትሐ ብሔር ጉዳይ መሆኑን ብስማማበትም የመኖሪያ ቤት ኪራይ ቁጥጥርና አስተዳደር አዋጅ እንዲሁም ደግሞ ማስፈጸሚያ ደንቡ በመሰረታቸው የፍትሐ ብሔር ሕግ ሳይሆኑ የመንግስት የቁጥጥር ሕግ ወይም ደግሞ ሬጉሌተሪ ሎ አካል መሆናቸው ነው። የመንግስት የቁጥጥር ሕግ በባህሪው በተሳታፊዎች ወገን በሚቀረጸው ግዴታና ቅጣት አይነት እንዲሁም በቅሬታ አፈታት ስርዓቱ ከፍትሐ ብሔር ሕግ ይለያል። አዋጅ ቁጥር 1320/2016 እነዚህን የመንግስት ቁጥጥር ሕግ ባህሪያት የተላበሰ እዚህ ጭጥር ያለኝ ድምዳሜ የህዝብ ተወካዮች ምክር ቤት አዋጅ ቁጥር 1320 የማውጣት ስልጣን እንዳለው የሚያመለክት ስልጣኑ የህገ መንግስቱ አንቀጽ 51 ንዑስ ቁጥር 2 ስር ያለውን ሀገራዊ ኢኮኖሚ ፖሊሲ የመቅረጽና የማስፈጸም ድንጋጌ መሰረት ማድረግ ነው። ስለሆነ የተወካዮች ምክር ቤት በአዋጁ መግቢያ የስልጣን ምንጩን ለማመልከት የህገ መንግስቱን አንቀጽ 55 ንዑስ ቁጥር 1ን መጥቀሱ አግባብ ነው ያምናል። ወደ ሁለተኛው ጭብጥ ሲሄድ የአዲስ አበባ ከተማ አስተዳደር የቤቶች ልማትና አስተዳደር ቢሮ የመኖሪያ ቤት ኪራይና ቁጥጥር የመኖሪያ ቤት ኪራይ ቁጥጥርና አስተዳደር መመሪያ ቁጥር 7/2016 ለማውጣት ህገ መንግስታዊ ስልጣን ያለው ስለመሆን አለመሆኑ የሚመለከተውን ጉዳይ ሳይ ቢሮ የመኖሪያ ቤትን ጉዳይ በሚመለከት አግባብነት ያለው ተቆጣጣሪ የመንግስት አካል እንደሆነ አያከራክርም። ለጉባኤው በቀረበው ጉዳይ ላይ ግን ዋናው መመሪያው የሚነቀፍበት ምክንያት ቢሮ በከተማው አካል አልተሰየመም የሚል ስያሜውን የሚያከናውነው የከተማው የበላይ አካል ምክር ቤቱ ወይም ደግሞ ከንቲባው ሊሆን እንደሚችል መገመት ይቻላል። አዋጁ ላይ ማን እንደሚያደርግ ስለማያመለክት ማለት ነው። ምክር ቤቱ ወይም ደግሞ ከንቲባ ስራ አስፈጻሚ የሚል ነገር የለም። ስያሜውም ስለሚደረግበት ቅርጽ በአዋጁ የተመለከተ ነገር ስለሌለ በደብዳቤም እና በሌላም በቀጥተኛ ባልሆነ መንገድ ሊደረግ ይችላል ማለት ነው። የአዲስ አበባ ከተማ አስተዳደር የቤቶችና ልማት አስተዳደር ቢሮ የቤት ጉዳይ በተመለከተ በከተማ መስተዳድሩ ምክር ቤት በወጣ አዋጅ የአስፈጻሚ አካላትን የከተማው በዛ አዋጅ መሰረት በቤቶች ጉዳይ ላይ ስልጣን አለው። በዚህም ስልጣን ሲሰራበት ነበር። ስለዚህ የመኖሪያ ቤቶች ኪራይ ቁጥጥርና አስተዳደር አዋጅ በስነ መሰረት ስልጣኑ ላይ የጨመረው አዲስ ነገር የለም። ስያሜን በተመለከተ የስነ ስርዓት ጉዳይ ስለሆነ ይሄን ቀጥተኛ ባልሆነ መንገድ በከተማው አስተዳደር አዎንታ ተወስዶ ኢምፕላይድ ማለት ነው ስያሜው እንደተደረገ ሊወሰድ ይችላል። በመሆኑ በጠቅላላው በጥቅል ሲታይ ደንቡን ያወጣው ህገ መንግስቱን ህግን በመቃረን ነው የሚያስብል አይሆንም የሚል ነው። ወደ ሶስተኛው ጭብጥ ሲሄድ አዋጁና መመሪያው በህገ መንግስቱ የተደነገጉትን ሰብአዊ መብቶችና ነፃነቶች ይገድባል ወይስ አይገድብም የሚል ነው። አንቀጽ 40 ነው እንግዲህ ዋናው ሬፈረንስ ነጥባችን። ሁለት ክፍሎች አለው ይሄ መብት። አንደኛው ክፍል ንብረት የመያዝና የመጠቀም ሲሆን ሁለተኛው ንብረትን የመሸጥ የማውረስ እንዲሁም በሌላ መንገድ የማስተላለፍ መብቶችን የሚይዘው ነው። በመጀመሪያው ክፍል ውስጥ ከሚገኙት መብቶች ውስጥ በንብረቱ የመጠቀም የሚል ይገኝበታል። በንብረት መጠቀም ሲባል የንብረቱ ባለቤት ስመ ንብረቱን እንደያዘ በተለያዩ መንገዶች ንብረቱን ስራ ላይ የሚያውልበት ነው። ንብረቱን ማከራየት እዚህ ውስጥ የሚመደብ ነው። ኪራይ በንብረት የመጠቀም መገለጫ እንጂ የንብረት ማስተላለፊያ መንገድ አይደለም። ይልቁንም የንብረቱን ይዞታ ለጊዜው ብቻ ለሌላ ሰው በመስጠት የኪራይ ዋጋ በየጊዜው በማስከፈል በንብረቱ የመጠቀሚያ መንገድ ነው። የንብረት መብት ፍጹም አይደለም። በሕገ መንግስቱ በተቀረጹት ሁለቱ የመብቱ ክፍሎች ላይ ገደብ ሊቀመጥ እንደሚችል ተደንግጓል። የገደቦቹ አይነቶች የተለያዩ ናቸው። ንብረት የመያዝና የመጠቀም የሚለው ክፍል ላይ የሚደረገው ገደብ የህዝብ ጥቅምን መሰረት በማድረግ በህግ አማካይነት የሚቀመጥ ሲሆን
ሁለተኛው ክፍል ላይ የሌሎች ሰዎች መብቶችን አለመንካት የሚል ገደብ ተቀምጧል። እንግዲህ ኪራይ በንብረት የመጠቀም መገለጫ በመሆኑ የህዝብ ጥቅምን መሰረት በማድረግ በህግ ገደብ ሊጣልበት ይችላል ማለት ነው። እንግዲህ ዋናው ጥያቄ ንብረትን የማከራየት መብት ላይ ገደብ ለማስቀመጥ መሰረት የሆነው የህዝብ ጥቅም ምንድን ነው የሚለው የማይንቀሳቀሱ ንብረቶች መያዝና መጠቀም ላይ ገደብ ለማስቀመጥ ሊታዩ የሚችሉት የህዝብ ጥቅም እሳቤዎች ብዙ ሲሆኑ በተለይ ደግሞ እንደ መኖሪያ ቤት ኪራይ ባሉ መብቶች አኳያ ሲታይ ታሳቢ የሚደረጉት የህዝብ ጥቅም የሚነኩ ጉዳዮች በአከራይና ተከራይ መካከል ያለው ከፍተኛ የመደራደር አቅም ልዩነት፣ ተደጋጋሚና ከፍተኛ የኪራይ ዋጋ ጭማሪ ተከራዩ ላይ የሚያመጣው የኢኮኖሚ ቀውስ፣ ያለ ገደብና ያለ በቂ ማስጠንቀቂያ ከቤት መፈናቀል የሚያስከትለው የኑሮ መናጋትና የመሳሰሉት ናቸው። ይህም ማለት መንግስት የኢኮኖሚ ፖሊሲ ቁጥጥር ተግባሩ ሊሰራበት በንብረት መብት ላይ ገደብ ማስቀመጥ ካስፈለገው እነዚህን ጉዳዮች ታሳቢ ማድረግ ይችላል ማለት ነው። በዚሁ መሰረት አዋጅ ቁጥር 1320/2016ን ስንገመግም በመኖሪያ ቤት ላይ የተቀመጠው ገደብ እነዚህን የህዝብ ጥቅሙን እሳቤዎች መሰረት ያደረገ መሆኑን እናያለን። በመግቢያው ላይ የተቀመጡትን ዓላማዎች እና ይዘቱን በጥቅል ስንመዝን በአከራይና ተከራይ መካከል ያለው ከፍተኛ የመደራደር አቅም ልዩነት፣ ተደጋጋሚና ከፍተኛ የኪራይ ዋጋ ንረት ተከራዩ ላይ የሚያመጣውን የኢኮኖሚ ቀውስ እንዲሁም ያለ ገደብና ያለ በቂ ማስጠንቀቂያ ከቤት ማፈናቀል የሚያስከትለውን የኑሮ መናጋት አዋጁ የተቀረጸበት እሳቤዎች መሆናቸውን እንረዳለን። በመሆኑም አዋጅ ቁጥር 13/2016 እና መመሪያ ቁጥር 7/2017 የህገ መንግስታዊ የንብረት መብትን የሚገድቡ ሳይሆኑ በህገ መንግስቱ ከተቀመጠው የህዝብ ጥቅም እሳቤ ጋር የሚጣጣሙ ናቸው የሚል መጨረሻም አራተኛው ጭብጥ በተመለከተ አዋጁና መመሪያ የፍርድ ቤቶችን ህገ መንግስታዊ የዳኝነት ስልጣን ይጥሳሉ የሚል ነው። የመኖሪያ ቤት ኪራይ ቁጥጥርና አስተዳደር አዋጅ እንዲሁም ደግሞ ደንብ የመንግስት ኢኮኖሚ ቁጥጥር ስልጣኑን በመጠቀም በመኖሪያ ቤት ኪራይ ዘርፍ ላይ ቁጥጥር ለማድረግ የተጠቀመበት ሬጉሌተሪ መሳሪያ። ሬጉሌተሪ ህግ ደግሞ በተለምዶ አስተዳደራዊ ባህሪ የተላበሰ ስለሆነ ቅሬታ መፍቻ ስነስርዓት በቀዳሚነት በአስተዳደር ተቋም ውስጥ መደራጀቱ ተቀባይነት ያለው አሰራር ነው። አዋጁ የሚሸፍነው መኖሪያ ቤት ኪራይ ጉዳይ ከሩቅ ሲታይ ሁለት ግለሰብ ወገኖችን የቤት ባለቤትና ተከራይን ብቻ የሚመለከት ፍትሐዊ ጉዳይ ቢመስልም በቅርበት ሲቃኝ ግን ዋና ዓላማውና አብዛኛው ይዘቱ የመንግስት ቁጥጥር ሬጉሌተሪ ጉዳይ እንደሆነ እንረዳለን። ይህም ማለት በአዋጁ መሰረት ሊነሱ በሚችሉ ብዙ ቅሬታዎች ላይ ተሳታፊ ሆኖ የሚቀርበው አንደኛው ወገን ተቆጣጣሪው የመንግስት አካል ይሆናል ማለት ነው። ከወንጀል መለስ ባለ ጉዳይና የወንጀል ቅጣትን እስካላስከተለ ድረስ የመንግስት አካል በቁጥጥር ስልጣኑ በሚሰራበት ወቅት ወይም በመሰረቱ የተነሳ የሚመነጭ ቅሬታ በመጀመሪያ ደረጃ በአስተዳደራዊ መዋቅር መዳኘቱ የተለመደ ነው። ዋናው ነገር እዛ መዋቅር ውስጥ ለግለሰቦች ቅሬታን ለማቅረብና ለመሰማት በቂ እድልና ፍትሐዊ ዳኝነት ሊሰጥ የሚችል ስነስርዓት ተዘርግቷል ወይ የሚለው ነው። አዋጁ በመጀመሪያ ደረጃ ቅሬታዎችን ለመፍታት ይህንን አወቃቀር መርጧል። ግን የፍርድ ቤቶችን ያም ሆነ የፍርድ ቤትን የዳኝነት ስልጣን የሚያጠብ ነው ተብሎ ሊወሰድ አይችልም። ምክንያቱም አንደኛ በዚያ መዋቅር ውስጥ ከቤቶች ልማትና አስተዳደር ቢሮ ነፃ የሆነ የይግባኝ ስርዓት ዘርግቷል። ሁለተኛ ደግሞ አስተዳደራዊ መፍትሄዎች ሲሟጠጡ ወደ መደበኛው ፍርድ ቤት ይግባኝ ማለት እንደሚቻል አስፍሯል። ከዚህም በተጨማሪ በዚህ የመጨረሻ የፍርድ ቤት ውሳኔ ላይ የመጨረሻ የፍርድ ውሳኔ ይሆናል የሚል ነገር ቢኖርም ጉዳዩን ወደ ጠቅላይ ፍርድ ቤት ሰበር ችሎት እና ወደ ህገ መንግስት አጣሪ ጉባኤ ከመውሰድ የሚያግደው ነገር የለም። ሙያዊ አስተያየትን በዚህ አጠናቅቃለሁ። አመሰግናለሁ።
አመሰግናለሁ። ያው እኛ እንድንዳስስ በተሰጠ ጭብጦች ላይ ሁለቱን ጭብጥ አንደኛውና ሁለተኛውን ጭብጥ በተመለከተ እኔ በተወሰነ መልኩ ለማስረዳት የሚሞክር ይሆናል። ጓደኛዬ ደግሞ ቀጣዩን 3 እና 4 ጭብጥ ታስረዳናለች። በዚህ መሰረት የመጀመሪያውን ጭብጥ በተመለከተ ለማየት የሞከርነው 55 ንዑስ አንቀጽ 6 እና 62(8) ነው። በዚህ መሰረት እንግዲህ 55(6) ላይ እንደተደነገገ አንድ የኢኮኖሚ ማህበረሰብን ለመፍጠር ሲባል በፌዴራል መንግስቱ ሕግ እንዲወጣላቸው የሚያስገድዱ ለመሆናቸው በፌዴሬሽን ምክር ቤት የታመነባቸው የፍትሐብሔር ሕጎችን ያወጣል በማለት ያስቀምጠዋል። ከዛ በሻገር ደግሞ 62 ንዑስ አንቀጽ 8 ላይ ደግሞ ይህንኑ በመደገፍ የሕዝብ ተወካዮች ምክር ቤት ሕግ ሊወጣባቸው የሚገቡ የፍትሐብሔር ጉዳዮችን ይለያል በማለት በግልጽ አስቀምጧል። እንግዲህ እዚህ ላይ የፍትሐብሔር ጉዳዮች ወይም ሲቪል ጉዳዮች ምንድን ናቸው፣ እነማን ናቸው ብለን በምናይበት ሰዓት እነዚህ ህጎች አንደኛ የግል ግንኙነቶች እና ኢኮኖሚያዊ እንቅስቃሴን የሚቆጣጠሩ ህጎች መሆናቸውን ይመለከታል። የእነዚህ ደግሞ ሲተነተኑ የንግድ ህግ ላይ የሽያጭ እንዲሁም ደግሞ የንግድ ድርጅቶችን የሚመለከት ሊሆን ይችላል። ከዚህም ባለፈ ደግሞ የንብረት ህግ ሲሆን ደግሞ የንብረት ባለቤትነት፣ የመሬት፣ የሸቀጣሸቀጥ ሽያጮችን እንዲሁም ደግሞ ሌሎች ተጓዳኝ የሆኑ የቼክ ጉዳዮች፣ የኢንሹራንስ እንዲሁም ደግሞ የተለያዩ የሲቪል ጉዳዮችን የሚመለከት ይሆናል። ስለዚህ ይህንን አንቀጽ የሚመለከት ምን ዓላማ አለው የሚለውን ከመረዳት አኳያ በመላው ሀገር ለንግድ አንድ ወጥ ወይም ደግሞ መደበኛ የሆኑ የንግድ እንቅስቃሴዎችን ወይ ደግሞ የሲቪል ግንኙነቶችን ከማረጋጋት ወይ ደግሞ ከማዋደድ አኳያ ሊሆን ይችላል የሚለውን ተገንዝበናል። እንግዲህ ወደ ተያዘው ጭብጥ ስንመለስ 13/20/16 አዋጅ ለምን አስፈለገ ወይ ደግሞ ያስፈለገበት ዓላማ የሚለውን መጀመሪያ መግቢያው ላይ እንደምንመለከተው እንግዲህ የመኖሪያ ቤት አቅርቦት አንገብጋቢነት እና መሰረታዊ በመሆኑ እንዲሁም ደግሞ መሰረታዊ ጉዳይ ወይ ደግሞ መሰረታዊ የመብት ጉዳይ እንደመሆኑ መንግስት የመኖሪያ ቤት እጥረትን ለማሟላት እያደረገ ካለው ጥረት በተጨማሪ እየናረ ያለውን የመኖሪያ ቤት ኪራይ ንረት በአግባቡ መቆጣጠርና ማስተዳደር ስላስፈለገ ነው ይላል። ከዚህም በተጨማሪ ደግሞ ከጊዜ ወደ ጊዜ ደግሞ መሻሻል ሲገባው እየጨመረ ያለው በአከራይና ተከራይ መካከል ያሉ የኪራይ ግንኙነቶች ወይም ደግሞ የጥቅም ግንኙነቶች ላይ ያሉ የዋጋ ግሽበት በየጊዜው እየጨመረ ተመሳሳይ ግንኙነት መጀመሪያ በቀጠሉት ብል ሳይቀጥሉ ሲቀሩና የተከራይ የገቢ ሁኔታ ባልጨመረበት ሁኔታ የአከራይ ፍላጎት በሚጨምርበት ሰዓት በመሀላቸው ያለው ግንኙነት የግል ግንኙነት የጥቅም ግንኙነት እየተበላሸና የመኖሪያ ቤት እጥረትን ከማስከተል አኳያ የሚሆን ነው የሚለውን ሀሳብ ይዘናል። ከዚህ በተጨማሪ ይህንን የኪራይ ዋጋ ከመቆጣጠርና የዜጎችን አቅምና የኑሮ ሁኔታ ያገናዘበ ዋጋ ማድረግ ይቻል ዘንድ እንዲሁም ደግሞ አከራይና ተከራይ ሚዛናዊ በሆነ መልኩ መብታቸውን ማስከበርና መጠቀም ይችሉ ዘንድ የኢፌዴሪ ሕዝብ ተወካዮች ምክር ቤት የህገ መንግስቱን አንቀጽ 55 ወር ደግሞ ቅድም እንዳልኩት 55 ንዑስ አንቀጽ 6 ላይ ባሉ አንቀጾች እና 62(8) ድንጋጌ መሰረት የመኖሪያ ቤት ኪራይ ቁጥጥር አስተዳደር አዋጅ ቁጥር 12/20/2016 ለማውጣት ህገ መንግስታዊ ስልጣን ሊኖረው ይችላል የሚል ሀሳብ ይኖረናል። በተጨማሪ የፍትሐብሔር ህግን የማውጣት ስልጣን የተሰጠው ለክልሎች እና ለከተማ አስተዳደሮች ቢሆንም አንድ የኢኮኖሚ ማህበረሰብ ለመፍጠር ሲባል እና የማህበረሰብ ጥቅም ከማስጠበቅ አኳያ በፌዴራል መንግስት ህግ የማውጣት ስልጣን ሊኖረው ይችላል። ምክር ቤቱም ይህንን ህግ ሲያወጣ አንድ በኢኮኖሚ የተረጋጋ ማህበረሰብ ከመፍጠር የማህበረሰቡ የመኖሪያ ቤት እጥረት ከመቅረፍ አኳያ የሚለውን ጽንሰ ሀሳብ ግንዛቤ ውስጥ በማስገባት
ከዚህም አንጻር ይህ ህግ መውጣቱ የህገ መንግስቱን ዓላማ እና በተሰጠው ስልጣን ተከትሎ ያወጣው ህግ ነው የሚለውን ለማለት ያስደፍረናል። ይህ እንግዲህ ለክርክሩ መቅረብ ምክንያት በሆነው በአዋጁ መግቢያ ክፍል በግልጽ በሚያስረዳ መልኩ የተገለጸ በመሆኑ ያስፈለገበትን ዓላማ ማለት ነው። ይህንን ህግ 1316 ህገ መንግስታዊ ስልጣን የሚቃረን በመሆን መልኩ የወጣ አይደለም በሚል የመጀመሪያው ጭብጥ ደምድመነዋል። ሁለተኛውን ጭብጥ በሚመለከት ደግሞ የአዲስ አበባ ከተማ አስተዳደር የቤቶች ልማትና አስተዳደር ቢሮ የመኖሪያ ቤት ኪራይ ቁጥጥርና መመሪያ ቁጥር 716 ለማውጣት ህገ መንግስታዊ ስልጣን አለ ወይ የለም የሚለውን በተመለከተ በአዋጁ አንቀጽ 3 መሰረት ይህ አዋጅ የሚሰራው በሁለት የፌዴራል ከተሞች እና ተጠሪነታቸው ለክልል ከተሞች እንደሆኑ ይደነግጋል። ይህንንም ለማስፈጸም ይረዳ ዘንድ በአዋጁ አንቀጽ 29 አንቀጽ 2 መመሪያ የማውጣት ስልጣን ተቆጣጣሪ አካል እንደሆነ ስልጣን የተሰጠው አካል ተቆጣጣሪ አካል እንዲሆን ስልጣን የተሰጠው አካል ተሰጥቶታል። ተቆጣጣሪ አካል በግልጽ ትርጉም የተሰጠው ባይሆንም በአዋጁ ላይ ከይዘቱ ስንረዳ ከጉዳዩ ጋር ግንኙነት ያለው ተቋም እንደሆነ ሊሆን እንደሚችል መገንዘብ እንችላለን። በአዲስ አበባ ከተማ እንግዲህ የሚገኙ ቤቶችን በሚመለከት የማስተዳደር ስልጣን ተሰጥቶት እየሰራ የሚገኘው መመሪያውን ያወጣው ተቋም እንደሆነ ይታወቃል። በመሆኑም መመሪያው ሊወጣ የቻለው የመመሪያ ቤት ኪራይ ቁጥጥርና አስተዳደሮች ቁጥር 1316 ከህግ አግባብ ተተግብሯል የሚለውን ለማረጋገጥ ሲሆን የአዋጁን ህጋዊነት ከላይ በተገለጸው መልኩ ለማረጋገጥ ሞክረን አልፈናል። በአዋጁ ቁጥር 8416 አንቀጽ እንዲሁም ደግሞ አንቀጽ 7 አንቀጽ 2 ላይ አስተዳደሩ በፌዴራል መንግስትና በከተማው ምክር ቤት የወጡ አዋጆች እና ወይም ደግሞ ደንቦች፣ ውሳኔዎች እና ደረጃዎች መፈጸማቸውን ያረጋግጣል የሚል እንድምታ አለው። ስለዚህ እንዲሁም ንዑስ አንቀጽ 3 ህጎቹ በስራ ላይ መዋላቸውን ያረጋግጣል በማለት በተደነገገው መሰረት የአዲስ አበባ ከተማ አስተዳደር የቤቶች ልማትና አስተዳደር ቢሮ የመኖሪያ ቤት ኪራይ ቁጥጥርና መመሪያ ቁጥር 716 ለማውጣት ህገ መንግስታዊ ስልጣን ይሰጠዋል ማለት ነው። ቀጣዩን ሁለቱ ጭብጦች እሺ ተቀመጭ ላስረዳ ይፈቀድ። አመሰግናለሁ። ሮዛ አበበ እባላለሁ። ከኢትዮጵያ የህግ ባለሙያ ሴቶች ማህበር ነው የመጣሁት። ስለዚህ እንግዲህ የጉባኤው ለይቶ በሰጠን 4 ጭብጦች ላይ የስራ ባልደረባዬ ሁለቱን ጭብጦች በተመለከተ ያቀረብነውን አስተያየት አቅርባለች። እኔ ደግሞ ጭብጥ 3 እና ጭብጥ 4 የተመለከተውን አስተያየት አቅርባለሁ ማለት ነው። ስለዚህ የመጀመሪያው አዋጁና መመሪያው በህገ መንግስቱ የተደነገጉትን ሰብአዊ መብቶችና ነፃነቶች ይገድባል ወይስ አይገድብም የሚለውን በተመለከተ ነው። እንግዲህ መጀመሪያ በአዋጁ በህገ መንግስቱ የተቀመጡትን ሰብአዊ መብቶች ይገድባል ወይስ አይገድብም የሚለውን ከመመለሳችን በፊት በህገ መንግስቱ ውስጥ የተቀመጡት ሰብአዊ መብቶች የሚገደቡ ናቸው ወይስ አይደሉም የሚለውን መመለስ አስፈላጊ ይሆናል ማለት ነው። ስለዚህ ሰብአዊ መብቶች በዓለም አቀፍ ደረጃ እንግዲህ በህገ መንግስቱ አንቀጽ 13 ላይ በተቀመጠው መሰረት በህገ መንግስት ውስጥ ያሉት ሰብአዊ መብቶች የሚተረጎሙት ከዓለም አቀፉ በዓለም አቀፍ ደረጃ ኢትዮጵያ ከተቀበለቻቸው ሰብአዊ መብቶች አንጻር እንደሆነ ይታወቃል። ይህም ደግሞ ዶክመንቶቹ ማዘር ዶክመንቶቹ ላይ ብቻ መሰረት በመሆን ሳይሆን ሌሎች ከዶክመንቶቹ ጋር ተያይዘው የሚመጡ የትሪቲ ቦዲዎቹ ያወጧቸው ጀነራል ኮሜንቶችንም ሌሎች ዶክመንቶችንም ለመተርጎም መጠቀም እንደምንችል የሚያሳይ ነገር ነው ማለት ነው። ስለዚህ በዓለም አቀፍ ደረጃ እንግዲህ ሰብአዊ መብቶችን በተመለከተ ሰብአዊ መብቶች ገደብ ሊደረግባቸው እንደሚችል ነገር ግን ገደቦቹ ደግሞ ማለፍ ያለባቸው ስታንዳርዶች እንዳሉ በሲራኮዛ ፕሪንሲፕል ወይም ደግሞ ሲራኮዛ መርህ በምንላቸው ውስጥ ተደንግገው ይገኛሉ ማለት ነው። ስለዚህ እነዚህም ደግሞ ምንድነው አንደኛ ገደቡ በህግ በተደነገገ ጊዜ፣ ሁለተኛ ደግሞ ገደቡ የወጣው ከህጋዊ ዓላማ አንጻር ሲሆን እንዲሁም ደግሞ ያለ ገደቡን በማድረግ ካልሆነ በስተቀር የተፈለገውን ዓላማ ማሳካት የማይቻል በሆነ ጊዜ ወይም ደግሞ ሪኳርመንት ኦፍ ኔሰሲቲ እና ፕሮፖርሽናሊቲ የምንለው ይሆናል ማለት ነው። ስለዚህ አሁን ከነዚህ መርሆች
አንጻር የተደነገገውን ወይም ደግሞ የወጣውን የአዋጅ ስንመለከት እንግዲህ በአዋጁ መግቢያ ላይ የምንመለከተው ምንድን ነው? አዋጁ የወጣው በአከራይና በተከራይ መካከል ያለውን ግንኙነት ሬጉሌት ለማድረግ እንደሆነ እናያለን። ይህም እንግዲህ በአከራይና በተከራይ መካከል ያለውን የፓወር ኢምባላንስ ወይም ደግሞ የመደራደር አቅም ልዩነትን መሰረት አድርጎ ተከራይ የሚባሉት ዜጎች ላይ የበለጠ ጉዳት እንዳይደርስ ነው ማለት ነው። ስለዚህ የወጣው ህገ መንግስቱ ላይ የተጠቀሰው እንዳለ ሆኖ አዋጁ ላይ ገደብ እንደተቀመጠ ማየት እንችላለን። ስለዚህ በህገ መንግስቱ አንቀጽ 41 ላይ ቢሆን ከንብረት ጋር በተገናኘ ከንብረት መብት ጋር በተገናኘ የተቀመጠው የህገ መንግስቱ ክፍል ላይ ማለት ነው። በህገ መንግስቱ ድንጋጌ ላይ ባሉት የንብረት ህጎች ላይ ወይም ደግሞ የንብረት መብቶች ላይ ገደብ ሊቀመጥ እንደሚችል አንቀጹ ራሱ የሚደነግግ ነው። ስለዚህ ከጅምሩ መብቱ ፍጹም መብት እንዳልሆነ እናያለን ማለት ነው። ወይም ደግሞ ገደብ ሊደረግበት የሚችል መብት እንደሆነ መገንዘብ እንችላለን። በተጨማሪም ደግሞ ምንም እንኳን እንግዲህ በህገ መንግስቱ ውስጥ ይሄ አንቀጽ 40 የተቀመጠው በዲሞክራሲያዊ መብቶች በሚለው ስር ቢሆንም በዓለም አቀፍ ደረጃ እንግዲህ በኢኮኖሚያዊና ማህበራዊ እንዲሁም ሶሻል ራይትስ በምንለው ውስጥ የሚመደብ የመብት አይነት እንደሆነ ማወቅ ይቻላል። እንግዲህ ከዚህ ጋራ በተገናኘ ዳይሬክትሊ የሚገናኘው የአይሲኤስሲአር ወይም ደግሞ ኢንተርናሽናል ኮንቬንሽን ኦን ኢኮኖሚክ ሶሻል ኤንድ ካልቸራል ራይትስ የምንለው ኮንቬንሽን ወይም ደግሞ ስምምነት ይሆናል ማለት ነው። የዚህ ስምምነት ዋነኛ የትሪቲ ቦዲ የሆነው ደግሞ ኮሚቴ ኦን ኢኮኖሚክ ሶሻል ኤንድ ካልቸራል ራይትስ ደግሞ በተለያየ ጊዜ ያወጣቸው ኮሜንቶች አሉ። ከዚህ ጋር በተገናኘ ግን ዳይሬክትሊ የሚገናኘው ጀነራል ኮሜንት ነምበር 4 የምንለው ነው። ዘ ራይት ቱ ሃውሲንግ በተመለከተ ያወጣው ማለት ነው። ስለዚህ እዚህ ላይ አንዲት እንትን ኮት አድርጋለሁ ከነሱ ከጀነራል ኮሜንቱ ቁጥር 7 ላይ ሲ ላይ የሚገኝ ማለት ነው። በግልጽ ምንድን ነው የሚለው? ስቴፕስ ሹድ ቢ ቴክን ባይ ስቴት ፓርቲስ ቱ ኢንሹር ዛት ዘ ፐርሰንቴጅ ኦፍ ሃውሲንግ ሪሌትድ ኮስትስ ኢዝ ኢን ጀነራል ኮመንሱሬት ዊዝ ኢንካም ሌቭልስ በማለት ያስቀምጣል። ስለዚህ ሀገሪቱ ይህንን የተጣለባትን ለዜጎች ቤት የማቅረብ ግዴታ እና የመኖሪያ መብት የማመቻቸት ግዴታ ዳይሬክትሊ መንግስት ራሱ ቤት ሰርቶ በመስጠት ሊወጣው ይችላል። ወይም ደግሞ በሌላ ሁኔታ ያሉ ቤቶችን በፍትሃዊነት ለሁሉም ህብረተሰብ ተደራሽ እንዲሆኑ በማድረግ ደግሞ ሊወጣው የሚችል ኃላፊነት እንደሆነ ማየት እንችላለን ማለት ነው። ምክንያቱም ይሄ ራይት ወይም ደግሞ ይሄ መብት በተለምዶ እንግዲህ ሰከንድ ጀነሬሽን ራይት ተብሎ የሚቀመጥና ፕሮግሬሲቭሊ ሪያላይዝ እንዲደረግ የሚጠበቅ መብት ስለሆነ ማለት ነው። ስለዚህ ለክርክሩ መነሻ እንግዲህ የሆነው አዋጅም ይህንን አንቀጽ 41 ላይ ያለውን እና አንቀጽ 47 ላይ ያሉትን ሁኔታዎች ተንተርሶ የመኖሪያ ቤት ባለቤት የሆኑ ሰዎች ላይ ወይም ደግሞ ማከራየት በሚችሉ ሰዎች ላይ የተጣለ ገደብ ነው ማለት ነው። ነገር ግን ገደቡ ህጋዊ ነው። እንዲሁም ደግሞ የህገ መንግስቱን በህገ መንግስት ውስጥ የተቀመጠውን የንብረት የማፍራት መብትን የሚጋፋ አይደለም። ምክንያቱም ራይቱ በራሱ አብሶሉት ወይም ደግሞ ፍጹም የማይጣስ ሆኖ ስላልተቀመጠ ማለት ነው በህገ መንግስቱም እንዲሁም ደግሞ በዓለም አቀፍ የሰብአዊ መብት መርሆችን ስናየው ማለት ነው። ስለዚህ ሶስተኛውን ጭብጥ በተመለከተ ይህንን ብለናል። ሌላኛው እንግዲህ አራተኛው ጭብጥ ነው። ይህም አዋጁና መመሪያ የፍርድ ቤቶችን ህገ መንግስታዊ ዳኝነት ስልጣን ይጥሳል ወይስ አይጥስም የሚለውን ጭብጥ በተመለከተ የተቀመጠ ነው። እንግዲህ አዋጁ በዋነኝነት የአከራይና ተከራይ መካከል ያሉ ግንኙነቶችን ሬጉሌት ለማድረግ እንዲሁም ደግሞ በአከራይና በተከራይና በተቆጣጣሪው አካል መካከል ያለውን ግንኙነት ሬጉሌት ለማድረግ የወጣ የሚመስል አዝማሚያ ያለው ነው። ስለዚህ ከአዋጁ የሚመነጩ ግጭቶች የመጀመሪያው ሁለት አይነት ሊሆኑ ይችላሉ። የመጀመሪያው አከራይና ተከራይ ዳይሬክትሊ በውላቸው ላይ የሚፈጠር ግጭት ነው። ሁለተኛው ደግሞ አከራይና ተከራይ እንዲሁም ደግሞ ተቆጣጣሪ አካል የተባለው ይሄ የመንግስት አካል አስተዳደሩ መካከል የሚፈጠር ግጭት ነው ማለት ነው። ስለዚህ የመጀመሪያውን በተመለከተ አከራይና ተከራይ ከውላቸው በሚመነጭ ሁኔታ የሚፈጠር ግጭት ሲኖር ይሄ ዳይሬክትሊ የፍትሐብሔር ጉዳይ ነው ብለን እናስባለን። ስለዚህ የፍትሐብሔር ጉዳይ ከሆነ ደግሞ የፍትሐብሔር ጉዳዮችን ቀጥታ የማየት ስልጣን የሚኖረው በህገ መንግስቱ አንቀጽ 78 79 እና 37 መሰረት ለፍርድ ቤት ይሆናል ማለት ነው። ስለዚህ በአከራይና በተከራይ መካከል
የሚፈጠር ግጭት ውሉን መሰረት አድርጎ የሚፈጠር ግጭትን የፍርድ ቤት ስልጣን ይሆናል። ነገር ግን በአከራይና ተከራይና እንዲሁም ደግሞ በአስተዳደሩ መካከል የሚፈጠረው ግጭት አንደኛው ፓርቲ የመንግስት አካል ሲሆን ማለት ነው እዚህ ጋር የአስተዳደር ጉዳይ ይሆናል፣ አስተዳደራዊ ጉዳይ ይሆናል። ስለዚህ በሁለተኛው ረገድ ላይ ስልጣን የሚኖረው የአስተዳደር አካሉ ቢሆንም በሁለቱ ሰዎች መካከል የሚፈጠረው ግጭት ላይ ግን ስልጣን የሚኖረው ፍርድ ቤቱ ነው። ስለዚህ አዋጁ አንደኛ ይህንን የመወሰን ስልጣን ለኮሚቴው ሲሰጥ፣ ተቆጣጣሪ አካል ውስጥ ለሚቋቋመው ኮሚቴ ሲሰጥ በግልጽ እነዚህ ነገሮች ለያይቶ አላስቀመጠም። ቀጥታ የሚመጡ ቅሬታዎችን ኮሚቴው ማየት እንደሚችል በማድረግ ነው የሚገልጸው። እንዲሁም ደግሞ በህገ መንግስቱ አንቀጽ 37(1) ላይ ደግሞ በፍርድ ቤት ሊወሰኑ የሚችሉ ጉዳዮችን ፍርድ ቤት ወይም ደግሞ በሌላ ህግ የዳኝነት ስልጣን በተሰጠው አካል የማስወሰን መብት እንዳለ የሚደነገግ ነው። ነገር ግን ይሄ አካል ምን አይነት አካል ነው የሚለውን በዚሁ ማየት አስፈላጊ ይሆናል። እንግዲህ በሌላ ህግ የዳኝነት ስልጣን የሚሰጠው አካል ምን አይነት ነው የሚለውን ስናይ እንግዲህ በህገ መንግስቱ በሌሎች ትሬንዶችን ስናይ እነዚህ አካላት አንደኛ በግልጽ በሌላ ህግ የሚዋቀሩ ፍርድ ቤቶች፣ የሃይማኖት ፍርድ ቤቶች እንዲሁም የአስተዳደር ችሎቶች ናቸው እንጂ ሚር ኮሚቴ ወይም ደግሞ አንድ ኮሚቴ ተብሎ የተቋቋመ አካል ብቻ ሊሆን እንደማይችል እንገነዘባለን። ስለዚህ አዋጁ ቅሬታን በተመለከተ እንዳልኩት በሁለት መንገድ ሊቀርብ የሚችል ሆኖ ይህንን ሳይለያይ በማስቀመጡ እንዲሁም ደግሞ በአስተዳደር አዋጁ 1183/2020 ላይ ደግሞ ኮሚቴውና አስተዳደሩ ፓርቲ በሆኑበት ጉዳይ ላይ የመወሰን ስልጣን ለአስተዳደር አካሉ ሊሰጠው እንደሚችል ይደነግጋል። ነገር ግን ሁለት ሲቪሊያንስ ወይም ደግሞ ሁለት ግለሰቦች በሚኖራቸው የውል ግንኙነት ከሚመነጭ ከውል ግንኙነት በሚመነጭ ጉዳይ ላይ ግን የውሳኔ መስጠት ስልጣን አይኖረውም ማለት ነው። ስለዚህ ይሄ የአዋጁ ክፍተት ነው ብለን ለይተናል። በተጨማሪም ደግሞ በአዋጁ ኮሚቴው ሊከተላቸው የሚገቡ ፕሮሲጀሮችና አካሄዶችን በግልጽ አልተቀመጠም። ስለዚህ ይህ ሳይሆን ከቀረ ደግሞ ምንድነው የመጀመሪያው ነገር የቀጥታ ለይግባኝ ሰሚ አካል ነው። ይግባኝ የሚሉት ከክርክሩ በኋላ ኮሚቴ ውሳኔ ከሰጠ በኋላ ከዛ በኋላ ግን ያ የተሰጠ ውሳኔ የመጨረሻ ይሆናል ይላል። የመጨረሻ ይሆናል ማለት ደግሞ እንግዲህ በመደበኛ ፍርድ ቤት ክርክሮች ሲቀርቡ ሊኬድ የሚችልባቸው ስቴፖች አሉ። እነዛን ስቴፖች ባለጉዳዮቹ እንዳይከተሉ የሚያደርግ ነው። ስለዚህ ይሄ በራሱ ፍርድ ቤቶች የሚሰጡትን የፍርድ ቤቶችን ስልጣን ከመጋፋቱ በተጨማሪ የተከራካሪ ወገኖችንን የመዳኘት መብት የሚገድብ ሆኖ አግኝተነዋል ማለት ነው። ሌላኛው ደግሞ በአስፈጻሚው አካልና በሕግ ተርጓሚው መካከል ያለውን የቼክ ኤንድ ባላንስ የማድረግ ሁኔታን የሚቃረን ነው ብለን አስበናል። ምክንያቱም ይሄ አካል የመንግስት አካል ነው። ሁሉንም ነገር ሕጉን የሚያወጣው እሱ ነው፣ የሚወስነውም እሱ በሚሆን ሰዓት ዜጎች መብቶቻቸውን በሚገባ ኤክሰርሳይዝ እንዲያደርጉ እንዳይጠቀሙ፣ እንዲሁም ደግሞ ተጠያቂነትን ለማስፈንም ደግሞ እንዳያስችል የሚያደርግ ነው ብለን አስተያየታችንን እንሰጣለን። አመሰግናለሁ። ይባላል ከኢትዮጵያን ኢኮኖሚክ አሶሲዬሽን ነው። እንግዲህ እዚህኛም እና እኔ ማቀርበው እንዲሁም ጓደኛዬ ዶክተር አፖል የሚያቀርበው የአሶሲዬሽኑ አቋም ነው። እንግዲህ ይሄኛው ለየት የሚያደርገው ከዚህ ከህገ መንግስቱ ጋር ተያያዥ የሆነ ነገር አለ የምናቀርበው፣ ግን እንደ ሀገር ከምጣኔ ሀብት ጽንሰ ሀሳብ አኳያ በሁለት ጉዳዮች ላይ እኛ ሀሳብ እንሰጣለን ማለት ነው። አንደኛ የመንግስት በኢኮኖሚ ውስጥ ጣልቃ መግባት አስፈላጊነት፣ ከዚህ ጋር ተያይዞ ከዚህ ከአከራይና ተከራይ ቁጥጥር አዋጅ፣ አስተዳደር አዋጅ ከመውጣቱ አስፈላጊነት ጋር በኢኮኖሚ ጽንሰ ሀሳብ ይደገፋል ወይስ አይደገፍም የሚለውን እንትን እናደርጋለን። ከዛ ቀጥሎ ደግሞ የእነዚህ የአዋጅና የመመሪያዎች መውጣታቸው በሀብት በመፍጠር ሀብትን በማስተዳደር በማልማት ደረጃ ተጽዕኖ አላቸው የላቸው የሚለውን ነገር በመሰረታዊ ነገር ለማየት እንሞክራለን። እንግዲህ ከኢኮኖሚ ጽንሰ ሀሳብ አኳያ ምን አንድ መንግስት እንደ መንግስት በኢኮኖሚ ውስጥ 5 ኃላፊነቶችን መወጣት ግዴታ አለበት። እንግዲህ ተወጥቷል አልተወጥም እንግዲህ በሂደት የሚታይ ነገር ሆኖ ግን የመጀመሪያው ኃላፊነት ምንድን ነው? አብዛኛውን ዜጎችን ተጠቃሚ የሚያደርግ የኢኮኖሚ እድገት ማስመዝገብ።
ይህ ኃላፊነቱ ነው። ያን መወጣት አለበት ተብሎ የሚታሰበው። ሁለተኛ ደግሞ ለሀገሪቱ ጠቃሚ የሆነ የንግድ ሚዛንን ማስጠበቅ ወይም በእንግሊዝኛ የፋቨሬብል ባላንስ ኦፍ ፔመንት የሚባለውን ያን ማድረግ ይጠበቅበታል። ሶስተኛው ለሀገሪቱ ዜጎች የስራ እድል የመፍጠር ግዴታ አለበት የሚል እንትን አለ። እንግዲህ ግዴታ አለበት ሲል በህገ መንግስት በዚህ ሳይሆን በኢኮኖሚ ጽንሰ ሀሳቡ ነው። አንድ ሀገር የተሻለ እድገት አላት፣ ለዜጎቿ የተሻለ ነገር ተፈጠራ የሚባሉ እነዚህ ነገር ሲወጡ በሚታሰብ ግዴታ አለበት ስል ያለ ማለት ነው። ከዛ አራተኛው ምንድነው የሚለው የምርቶችንና የአገልግሎቶችን የዋጋ የመቆጣጠርና የማስተዳደር ግዴታ አለበት። አምስተኛው ደግሞ የሀገሪቱን የሰላምና መረጋጋት የማስጠበቅ ግዴታ አለበት። እንግዲህ እነዚህ 5 ነገሮች ናቸው ፒላር የሚባሉት በኢኮኖሚ ቲዎሪ። ከዚያ ውስጥ አራተኛው አሁን እንደምንለው የምርቶችና የአገልግሎቶችን ዋጋ የመቆጣጠርና የማስተዳደር ሂደት በዚያ ደረጃ የሚታይ ነው። እንግዲህ መንግስት መሰረታዊ አገልግሎቶችን ለሁሉም የሀገሪቱ ዜጎች ተደራሽ መሆናቸውን ማረጋገጥ፣ እኩልነትን ማስፈን፣ ኢፍትሐዊነትን መከላከል፣ ማህበራዊ ሰላምን ማስፈንና እንዲሁም የዜጎችን ደህንነት ማሻሻል ግዴታ አለበት። ከዚያ አኳያ ነው እንግዲህ የምናየው። ከዚህ በተጨማሪ በሀገሪቱ ውስጥ ያለው የገበያ ስርዓት በአግባቡ እየሰራ መሆኑን የመከታተል እንዲሳለጥም ደግሞ የፋሲሊቴሽን ሮል መጠቀም አግባብ መወጣት፣ ከዛ ደግሞ ችግርም ሲከሰት የማረጋጋት ግዴታ አለበት። በዚያ ደረጃ ነው የሚታየው እና እንግዲህ ከዚህ ጋር ስናይ እነዚህ አገልግሎቶች ተደራሽ ያለመሆናቸው ሲረጋገጥና በተለይ ማህበራዊና ኢኮኖሚያዊ ቀውሶች መከሰታቸው ምልክት ሲታይ መንግስት ጣልቃ መግባት ግዴታ አለበት። ከዚያ ጋር ነው የሚታየው እና በተለይ ደግሞ ብዙ ሀገሮች ይህን እንግዲህ የእኛ ሀገር ብቻ ሳይሆን ሌሎችም ሀገሮች የሚያደርጉት ነው እና ይህ የቤት አስተዳደር የቤት ኪራይና አከራይ ቁጥጥሩ መመሪያ የሚባሉ ከዚያ ጋር የሚያያዙ ናቸው። እንግዲህ ቤት በተመጣጣኝ ዋጋና በቂ የሆነ ቤት ማግኘት የዜጎች ግዴታ መብት ነው። መንግስት ደግሞ የማቅረብ ግዴታ አለበት። እንግዲህ መንግስት ሲባል እንግዲህ የተለየ አካል አይደለም። የ3 ነገሮች እንትን ነው። አስፈጻሚ አካሉ ህዝቡና ባለሀብቱ እንግዲህ ያለ ኮሌክቲቭ አክሽን መንግስት ሲባል የሚታየው እና ከዛ ጋር በተያያዘ ነው። እንግዲህ አሁን ብዙ ጊዜ ምንድነው እኛ ምንድነው የአቅርቦትና የፍላጎት አለመጣጣም ሲኖር መንግስት ግዴታ ጣልቃ መግባቱ አይቀርም። ይህን ሁሉ ጊዜ ይከታተላል። ይህ እንግዲህ ቤት ማቅረብና አለማቅረብ እንትኖች እንደ አንድ ኮሞዲቲ ይታይ። ከዚህ በፊትም እንደምናየው በተለይ ግሽበትን ከመቆጣጠር አኳያ የመንግስታት የተለያዩ እርምጃዎች ይወሰዳሉ። ዋጋንም እንደዚሁ ከዚህ በፊት ኤክስፔሪንሱ አለ በእኛ እንትን ላይ ብዙ እንትኖች ላይ የዋጋ ንረት የሚታይባቸው ላይ ለማረጋጋት ወደ ማህበራዊና ኢኮኖሚ ቀውስ ከመሸጋገሩ በፊት መንግስት የመከላከያ እርምጃ ወስዳል። እንግዲህ ይህ አዋጅ ከዚያ ጋር የሚታየውና ይሄ አዋጅ መውጣቱ እንግዲህ መንግስት ግዴታው እንደተወጣ ነው እኛ የምናየው። አሶሲሽኑ መንግስት ግዴታውን ተወጧል ብሎ ነው የሚያምነው። ከዛ አኳያ ነው እኛ እንትን የምናየው እና ተገቢ ብቻ ሳይሆን መንግስት ግዴታውን ተወጧል ብለን እንትን የምንለው እንግዲህ ከዚህ ጋር ተያይዞ ጣልቃ መግባቱ እንግዲህ በማንኛውም ሴክተር ላይ የመንግስት ጣልቃ ገብነት ግዴታ አይቀርም። እንግዲህ ጣልቃ መግባቱ በአንዳንድ ቦታ ላይ ዝቅተኛ ሊሆን ይችላል። ጣልቃ መግባቱ በሌላ አንዳንድ ሴክተሮች ላይ በተለይ ሴንሲቲቭ በሆኑ ሴክተሮች ላይ እጅግ ጠንካራ ሊሆን ይችላል። እሱ እንግዲህ እንትን ማለት ነው። ግን ማንኛውም ሴክተር ላይ የመንግስት ጣልቃ ገብነት የሌለበት ሴክተር የለም። ምክንያቱም መንግስት የፋሲሊቴሽን ሮል ስለሚጫወት። ከዚህ ጋር ተያይዞ ብዙ ጊዜ እንደው እዚህ በሀገራችን ላይ ሚስኮንሴፕሽን ያለው እንትን ምንድነው ነፃ ገበያ የሚለው ነው። አሁን አንዳንድ ጊዜ ስንል ዋጋ በጣም ይጨምርና ለምንድነው ዋጋ የጨመረው ምናምን ስንጠይቅ ምን አገባህ ነፃ ገበያ ነው መብት አለ። በነገራችን ላይ ነፃ ገበያ ማለት ዋጋ መጨመር ማለት አይደለም። እንደ ጽንሰ ሀሳቡ ሲባል ነፃ ገበያ አምራቾች ወይም አቅራቢዎቹ ዋጋ ተቀባይ ናቸው እንጂ ዋጋ ፈጣሪ አይደለም። በነፃ ገበያ ሲባል ዋጋ ተቀባይ ናቸው፣ ዋጋ ፈጣሪ አይደለም። ኢቭን በሞኖፖሊ እንኳን ዋጋ ፈጣሪ ቢሆንም እንኳን እንደፈለገ መጨመር ወይም ደግሞ እንትን ማለት መስራት ዋጋ መስራት ከአገሮች ሁኔታ ጋር የተያየ ተዛማጅ በሆነ ሁኔታ ያከናውናሉ እንጂ ይህ አይካልና በተለይ ነፃ ገበያ ነው ተብሎ የሚደረጉ ነገሮች በእኛ ሀገር ላይ ያሉት እንትኖች ከጽንሰ ሀሳብ መሰረታዊ ነገር ጋር ያፈነገጡ ናቸው። በተለይ ሚስኮንሴፕሽን ያለው እና
በተለይ በዚህ እንትን ላይ አቅራቢዎቹ ዋጋ ተቀባይ ናቸው ወይም ደግሞ ፕራይስ ቴከር ነው የሚባሉት እንጂ ፕራይስ ሜከር አይደሉም በእንግሊዝኛው። ከዛ ጋር አኳያ ነው እና በዚህ እንትን እኛ እንደ አሶሲዬሽን እንግዲህ የአስተዳደር አዋጁና መመሪያ መውጣቱ አግባብነት አለው ብለን እናስባለን። ጊዜውን የዋጅ እንትን ነው ብለን እናስባለን። ከዚህ አዋጁና መመሪያ መውጣቱ ያስከተለው ተጽዕኖ በዚህ በተለይ ሀብት ከመፍጠር ሀብትን ከማስተዳደር ከማልማት አኳያ አለ ወይ ብለን ስንጠይቅ በመጀመሪያ ደረጃ ይህ አዋጅ ይህ መነሻ ዋጋን የገደበ አይደለም፣ ወይ ቤዝ ፕራይስ የሚባለውን የገደበ አይደለም። ይህ ቢሆን ኑሮ በማስተዳደር ላይ በማበልጸግ ላይ ሊሚት እንትን አለው ተጽዕኖ አለው ብለን እናስብ ነበረ። ይህ ግን አይደለም ያለው። ዋንስ ከትምብሎ አከራይና ተከራይ ከተስማሙ በኋላ እድገቱን ለመቆጣጠር የወጣ አዋጅ እንጂ መነሻ ዋጋውን ወይም መነሻ እንትኑን የኪራይ ዋጋውን ከመወሰን አኳያ የወጣ ስላልሆነ ተጽዕኖ አለው ብለን አናስብም። ከዚያ በተጨማሪ ደግሞ ባለቤቱ ከፍሬው ወይም ከንብረቱ የመጠቀም መብትም የገደበ አይደለም። እንግዲህ እንደሚታወቀው የብር በጊዜ ሂደት የመግዛት አቅሙ ተፈጥሯዊ የመዳከም ዑደት አለው። ያን ታሳቢ በማድረግ ያው ዋጋው መስተካከል አለበት ብሎ አሶሲዬሽን ያስባል። ነገር ግን እንደዚህ አይነት አብኖርማል የሆኑ የዋጋ ጭማሪዎቹ ሲመጡና ወደ ማህበራዊና ኢኮኖሚያዊ ቀውስ ለማምራት በሚደረደሩበት ጊዜ መንግስት ጣልቃ መግባትና አስፈላጊውን እርምጃ መውሰድ ተገቢ ነው ብለን እናስባለን። እንግዲህ የመንግስት እርምጃዎች በሁለት ይከፈላሉ። የአጭር ጊዜና የረጅም ጊዜ እርምጃዎች ብለን ነው የምናስበው። በረጅም ጊዜ እንግዲህ ፍኖተ ካርታ አዘጋጅተን የቤት አቅርቦትን በተለያየ ሞዳሊቲ የተሻለ ሆኖ እንዲቀርብ ማድረግ የመንግስት ግዴታ ነው። ያ እንግዲህ በእቅድ ተይዞ በስትራቴጂ ተነድፎ የሚገባ ነው። በአጭር ጊዜ ግን አሁን እንዳልነው ዋጋን ከማረጋጋት አኳያ የአጭር ጊዜ አዋጅ ነው ብለን ነው የምናስበው እንደ አሶሲዬሽን። በረጅም ጊዜ ግን ይሄ እንትን ረጅም ጊዜ ሊቆይ አይችልም ብለን እናስባለን አዋጁ። ምክንያቱም በረጅም ጊዜ የራሱ ሞዳሊቲ እንትን ብሎ አቅርቦትና ፍላጎትን የማመጣጠን ግዴታ መንግስት ሊወጣ ይገባል ብለን እናስባለንና ከዛ ጋር ብለን እንትን ብለን እንደ ማጠቃለያ እንግዲህ እንትን በምንለው ጊዜ ይህ አዋጅ እንዳልኩት የአጭር ጊዜ የገበያ ማስተካከያ እርምጃ መሆን ይገባዋል ብለን እናስባለን። በረጅም ጊዜ ውስጥ ግን የቤት አቅርቦትን ሊያሻሽሉ የሚችሉ እርምጃዎችን መንግስት ሊወስድ እንደሚገባው አሶሲዬሽኑ ያምናል። እንግዲህ በተጨማሪ መንግስት ወቅቱ የጠበቀ ጥናትና ግምገማ በማካሄድ የዋጋ ማስተካከያ በተለይ የዚህ የብርን ከጊዜ ጋር የመግዛት አቅሙን መዳከሙን ዑደቱን ከእሱ ጋር ተገንዝቦ የዋጋ ማስተካከል ማድረግ ይኖርበታል ብለን እናስባለን። ከዚያ ውጭ ግን አዋጁ የወጣው የቁጥጥር አዋጁ ተገቢ ነው ብለን እናስባለን። ተጨማሪ ሀሳቦችን እንዲያቀርብ ዶክተር አቦሌን እሺ፣ አመሰግናለሁ። የሚባለው ከኢትዮጵያ ኢኮኖሚክ አሶሲዬሽን 5 ደቂቃ ላይ በ5 ደቂቃ ውስጥ 3 ደቂቃ ውስጥ ምናልባት ተጨማሪ ሀሳቦችን በሁለቱ ጭብጦች ላይ ለማጋራት እሞክራለሁ። የመጀመሪያው እንግዲህ የመንግስት ጣልቃ ገብነት እንዴት ይታያል የሚል ጉዳይ ላይ አስተያየት ሊሰጥ ነው የጠየቅነው። በየትኛውም ኢኮኖሚክ ሲስተም የገበያ መርህም ይሁን የኮመንድ የምንለው ይሁን ወይም የቅይጥ ወይም ሌሎች አይነት የኢኮኖሚክ ሲስተሞች ውስጥ የመንግስት ጣልቃ ገብነት የሚጋብዘው አይደለም፣ አስፈላጊ ነው። ምክንያቱም ቅድም በተነሱት ዋና ምክንያቶች መንግስት ኃላፊነቱን ለመወጣት ጣልቃ መግባት ይኖርበታል። እንደኛ ባሉ ሀገራት ደግሞ አሁን ወደ ገበያ መር ኢኮኖሚ የተደረደርን በጣም በርካታ የለውጥ አቅጣጫዎች ወይም የኢኮኖሚክ ሪፎርም ያለው ይቅርታ እንግዲህ እንግሊዝኛ ስለሚከለክል ስላለንበት በዛ ሂደት ውስጥ መደላድሎችን የማሰናዳት የመንግስት ኃላፊነት ነው። እነዚህ መደላድሎች ስናሰናዳ እንግዲህ መንግስት ጣልቃ ይገባል። ጣልቃ ከሚገባባቸው ዋና ዋና ጉዳዮች ዋጋ የምንለው ወይ ፕራይስ የምንለው በጣም ዋናና መሰረታዊ ጉዳይ ነው። ስለዚህ ዋጋን ለማረጋጋት እንደምታውቁት ሀገራችን ባለፉት 3-4 ዓመታት ምናልባትም ከ1 ዓመት ተኩል ከ2 ዓመት በፊት ካልሆነ ከዛ በፊት ከፍተኛ የሆነ ዋጋ ግሽበት ከ30% በላይ የነበረ ዋጋ ግሽበት የነበረበት ሀገር ነች። ሀገራችን ወይም በአፍሪካ ውስጥ ካሉ ትላልቅ ከፍተኛ ዋጋ ንረት ካለባቸው ሀገራት ከ1 እስከ 3 በመቶ ሀገራት ውስጥ የነበረች ሀገር። ስለዚህ እንደዚህ አይነት የዋጋ ንረት ሲኖር
መንግስት ጣልቃ መግባቱ ግዴታ ነው። ስለዚህ መንግስት ጣልቃ የሚገባባቸው በርካታ ምክንያቶች ኖሩ፣ አንዱ የዚህ የዋጋ ንረት ዋነኛ ምክንያት ነው ማለት ነው። ሁለተኛ ሌላኛው ምክንያት ኢንተርናል እና ወይም ደግሞ ውስጣዊ ወይም ውጫዊ ቀውሶች፣ ኢኮኖሚያዊ ቀውሶች ሲኖሩ ነው። እንግዲህ ዓለማችን እንደምታውቋት በአሁኑ ሰዓት በርካታ ቀውሶች በዓለም አቀፍ ደረጃ በሀገራችን ውስጥ ያስተዋልባቸው ዓመታት ስለነበሩ እንደዚህ አይነት ሾክ የምንላቸው ኢኮኖሚ ሾክ ሲኖሩ መንግስት ጣልቃ መግባቱ ግዴታ ነው ማለት ነው። ለዚህ ይህንን ተከትሎ የመንግስት ጣልቃ ገብነት በዋናነት ደግሞ ቅድም ከተነሳው መንግስት የዜጎችን እኩልነት ወይም ፍትሐዊ ኢኮኖሚ ተጠቃሚነት ከማረጋገጥ አንጻር ጣልቃ መግባቱ ግዴታ ነው ማለት ነው። ምክንያቱም እንዳያችሁት የዋጋ ንረቱ በጣም በከፍተኛ ደረጃ እያደገ የሰዎች ገቢ ግን ብዙ የተለወጠ ስላልነበረ መንግስት ይሄን ለማሻሻል ጣልቃ መግባቱ ግዴታ ነው። ዞሮ ዞሮ ግን አሁን ኢኮኖሚያችን ወይም ሀገራችን የተከተለች ካለችው ኢኮኖሚያዊ አካሄድ ወይም ሪፎርም አኳያ የመንግስት ጣልቃ ገብነት እያነሰ መሄድ እንዳለበት በደንብ ይታመናል። ያንን ከግንዛቤ ማስገባት ያስፈልጋል። ስለዚህ ጣልቃ ገብነቱ በብዙ አኳያ በዋጋ ንረቱ ምክንያት ኢኒኳሊቲው እየሰፋ ወይም ደግሞ በዜጎች መካከል ያለው የገቢ አለመመጣጠን በከፍተኛ ደረጃ እያደገ በመምጣቱ ድህነት የጨመረ በመምጣቱ ጥናቶችን የሚመለከቱት ያንን ስለሆነ በዚህ ምክንያት የመንግስት ጣልቃ ገብነት እና ደግሞ አሁን ላይ የተወሰደው የዚህ በቀጥታ የዚህ የቤት ኪራይና አከራይ ጉዳይ ላይ ጣልቃ መግባቱ ጊዜያዊና ተገቢ ብለን እንወስዳለን እንደ ኢኮኖሚክስ ባለሙያ። ሁለተኛው ጀት ያመጣው ተጽዕኖ የሚል ነው። እንግዲህ ያመጣው ተጽዕኖ በርካታ ነው። አሉታዊ ተጽዕኖዎቹን ወይም አዎንታዊ ተጽዕኖዎቹን ብዙ መዘርዘር ይቻል ይሆናል። ግን እንደተባለው የዋጋ ንረቱን በዋናነት የቤት ኪራይ ከፍተኛ ደረጃ ገና ላይ የነበረውን የቤት ኪራይ ለማረጋጋት አስችሏል። ይሄም ደግሞ ምክንያቱም ብዙ ነው ተጽዕኖ በኪራይና አከራይ መካከል የሚመጣ ይሄ አይነት ዲስፒዩት እየሰፋ በሄደ ቁጥር ለአከራዩ፣ ለተከራዩ፣ ለኢኮኖሚ፣ ለሀገሪቱ ዋላቴ ነው ዘዴ ሌላ አደጋ ይዞ የሚመጣ ነው። ስለዚህ ያንን ማረጋጋት መቻሉ ራሱ ትልቅ አስተዋጽኦ ነው ወይ ተጽዕኖ ነው ብለን ልንወስድ እንችላለን። ቅድም እንደተነሳው ግን ኢኮኖሚያችን አሁን እየሄደበት ወዳለው አቅጣጫ የምንሄድ ከሆነ እንደዚህ አይነት ጣልቃ ገብነቶች የረጅም ጊዜ ሊሆኑ አይገቡም። ምክንያቱም መንግስት መደላደሉን ፈጥሮ ገበያው ቅድም እንደተባለው አቅርቦቱና ፍላጎቱ ከዛ በኋላ አቅራቢዎቹ ፕራይስ ቴከር ወይም ደግሞ ገበያው በገበያው የሰጣቸውን ዋጋ ተቀብለው የሚያከራዩ አከራዮች፣ የሚሸጡ ነጋዴዎች፣ የሚያበድሩ ባንኮች እንዲፈጠሩ ነው የሚፈልገው። ስለዚህ እንደ ማንኛውም የኢኮኖሚ ዘርፍ ገበያው እንዲመራው ያስፈልጋል። ይህም ገበያው እንዲመራው ግን መንግስት መደላደሉን መፍጠር አለበት። ያለውን የቤት አቅርቦትና ፍላጎት ለማቻቻል የረጅም ጊዜ መካከለኛ ጊዜና የአጭር ጊዜ ስትራቴጂ ተነድፎ ወደ ስራ መግባት በአስቸኳይ ያስፈልጋል። ምክንያቱም ይሄ እንዲህ የሚቀጥል ከሆነ የውጭ ከፍተኛ ኢንቨስትመንት አሁን ከአፍሪካ ኮንቲኔንታል ፍሪ ትሬድ ኤራ ወደምንለው እየገባ ነው። የውጭ ከፍተኛ ኢንቨስትመንት ወደ ሀገራችን ሲመጣ ብዙ ሪስትሪክሽኖች ካሉ ሀገራችን ተጎጂ ስለምትሆን እንደዚህ አይነት ጉዳዮች እየላሉ መሄድ ይኖርባቸዋል። ፕራይቬት ሴክተሩ የግሉ ዘርፍ እንዲመራው ስለሚፈልግ ኢኮኖሚውን የግሉ ዘርፍን ካፓሲቴት ማድረግ ያስፈልጋል። ስለዚህ ለዚህ አሁን ለአጭር ጊዜ መፍትሄ የሚሆን አቅጣጫ ተቀምጧል። ትክክል ነው። ወደፊት ግን ይህንን የሚያስተካክል ስትራቴጂ ያስፈልግናል። ምክንያቱም የግሉ ዘርፍ ለኢኮኖሚው መሪ መሆን ስላለበት። አመሰግናለሁ። ለማመራር ባላለው ከፌዴራል ሕግና ፍትህ ኢንስቲትዩት ነው። ጉባኤው በጭብጥ የያዛቸው 4 ጉዳዮች ላይ ሀሳብ እንድንሰጥ ስለጋበዘን በኢንስቲትዩቱ ስም ማመስገን እፈልጋለሁ። ዝርዝር ሀሳቦችን ተቀምጬ እንዳቀርብ እንዲፈቀድልኝ እጠይቃለሁ። አመሰግናለሁ። እንግዲህ የመጀመሪያው ጭብጥ የፌዴሪ ህዝብ ተወካዮች ምክር ቤት የኪራይ ቁጥጥርና አስተዳደር አዋጅን የማውጣት ስልጣን አለው ወይ የሚል ነው። እንግዲህ እንደሚታወቀው በፌዴራል ስርዓት ውስጥ የስልጣን ክፍፍል ወሳኝ ጉዳይ ነው። የስልጣን ክፍፍል በፌዴራል እና በክልሎች መካከል ሲደረግ እንደ መመዘኛ ከሚወሰዱት ነገሮች መካከል እንደ ለመጀመሪያ ያክል ሁለቱን ማንሳት ይቻላል። አንድ ጉዳይ የፌዴራል ጉዳይ ነው ወይም የክልል ጉዳይ ነው ስንል በዋነኝነት ጉዳዩ ሁሉን አቀፍ ተጽዕኖ ያለው ክልል ተሻጋሪ ተጽዕኖ ያለው ጉዳይ ከሆነ ጉዳዩ ያ ጉዳይ የፌዴራል ጉዳይ ተደርጎ ይወሰዳል። ይሄ ክሮስ ካቲንግ ኢፌክት ያለው ጉዳይ ሲሆን
ያንን ጉዳይ በፌዴራል መንግስቱ ወይም በፌዴራል መንግስት ጉዳይ ተደርጎ ሊወሰድ ይችላል። ሌላም ደግሞ ጉዳዩን ዲል ለማድረግ ጉዳዩን ለማስተዳደር የአንድ ወጥ የሆነ አሰራር ሬላቲቭሊ ወጥ የሆነ አሰራር መዘርጋት የሚፈልግ ከሆነ የቀረበውን ጉዳይ ለማስተዳደር እንደዚህ አይነት ወጥ አሰራር መዘርጋት የሚያስፈልግ ከሆነ እሱም ያን ጉዳይ በፌዴራል መንግስቱ እንዲታይ ይደረጋል ማለት ነው። ስለዚህ ከእነዚህ መመዘኛዎች አንጻር ስናይ የመኖሪያ ቤት አስተዳደርና ቁጥጥር አዋጅ ሁሉን አቀፍ ተጽዕኖ ያለው እንዲሁም ተጽዕኖውን ደግሞ ለመግታት ወጥ የሆነ ሬላቲቭሊ እንደ ፍሬምወርክ የሚያገለግል የህግ ማዕቀፍ መውጣቱ አስፈላጊ ነው ብለን ነው የምናምነው። ከዚህም ይህንንም ደግሞ የሚደግፉ ሶስት የህገ መንግስት ድንጋጌዎችን በማንሳት ሀሳባችንን ለማስረገጥ እንሞክራለን። የመጀመሪያው የቀደም በተደጋጋሚ ተነስቷል። አንዳንዶቹን የተነሱ ስለሆኑ ሀሳቦቹን ጠቁሜ ማብራሪያዎቹን ልዘላቸው ይችላለሁ ጽሁፋችን ስላቀረብን። በመጀመሪያው በአንቀጽ 51 ንዑስ አንቀጽ 2 በህገ መንግስቱ አንቀጽ 51 ንዑስ አንቀጽ 2 የተቀመጠው የፌዴራል መንግስቱ የሀገሪቱን አጠቃላይ የኢኮኖሚና ማህበራዊ የልማት ፖሊሲ እንዲሁም ስትራቴጂያዊ እቅዶችን ያወጣል የሚለው ነው። እዚህ ጋር ስናይ አጠቃላይ ተብሎ የተቀመጠው ቃል ከአንድ ክልል የሚሻገር ተጽዕኖም ከአንድ አካባቢ ያለፈ መሆኑን የሚያሳይ ነው። ስለዚህ የፌዴራል መንግስቱ ፖሊሲዎችን ሲያወጣ እንደዚህ ክሮስ ካቲንግ ኢፌክት ያላቸው ጉዳዮችን ማኔጅ እንዲያደርግ ስለሚፈቅድለት፣ ስለዚህ በዚህ መሰረት የፌዴራል መንግስቱ የቤት ኪራይ ቁጥጥር አዋጅ የኢኮኖሚና ማህበራዊ ፖሊሲ መሳሪያ አድርጎ ሊጠቀምበት ይችላል። ፖሊሲ ህግ እንደምናውቀው አንዱ የፖሊሲ ማስፈጸሚያ ማዕቀፍ ስለሆነ ይህንን ፖሊሲ በኢኮኖሚ ጉዳይ ላይ ቅድም በተደጋጋሚ እንደተነሳው የቤት ኪራይ ጋር በተገናኘ በተለያየ ጊዜ ያለውን የኢኮኖሚ አለመረጋጋት ማኔጅ ለማድረግ ግዴታውም ስለሆነ ይህንን ፖሊሲ ለማስፈጸም ይህንን አዋጅ ማውጣቱ ተገቢ ነው ብለን እናምናለን። ሌላው ደግሞ ቅድም ተነስቷል የህገ መንግስቱ አንቀጽ 79 ንዑስ አንቀጽ 2 እና 8 ይህም በዋነኝነት የፍትሐዊ ሀብት ክፍልን በተመለከተ ነው። ፍትሐዊ ሀብት ክፍል ስንል የኢኮኖሚው አለመረጋጋት፣ የኢኮኖሚ መረበሽ ዜጎች በኩል በኢኮኖሚ ውስጥ ተሳትፎ እንዳያደርጉ ባሪየር እንደሚሆን ችግር እንደሚሆን ያው የሚታወቀው። ስለዚህ መንግስት የኢኮኖሚ አለመረጋጋት የሚያስተዳድርበትን ኢንስትሩመንት ይዞ መምጣቱ ይሄ ዜጎች በኩልነት ከኢኮኖሚ በኩልነት እንዲቋደሱ እድል የሚሰጥ ስለሆነ ይህም ደግሞ ፍትሐዊ የሀብት ክፍልን የማረጋገጥ የመንግስትን ኃላፊነት ለመወጣት የሚያስችል ነው ብለን እናምናለን። ሌላው ደግሞ በሶስተኝነት በአንቀጽ 90 ንዑስ አንቀጽ 1 ላይ በግልጽ የተቀመጠው የአገሪቱ አቅም በፈቀደ መሰረት ሁሉም ኢትዮጵያዊ የትምህርት፣ የጤና፣ የንጹህ ውሃ እንዲሁም የመኖሪያ ቤት ዋስትና እንዲያገኙ ተብሎ በአንቀጽ 90 ንዑስ አንቀጽ 1 ላይ የተቀመጠውን በተመለከተ እንግዲህ ዜጎች የመኖሪያ ቤት ዋስትና እንዲኖራቸው መንግስት መስራት አለበት፣ ዋስትና እንዲያገኙ መስራት አለበት ሲባል በተደጋጋሚ እንደሚነሳው የግድ ሁሉም ዜጋ አፎርደብል ሆኖ ወይም ቤት ገዝቶ ወይም በራሱ ቤት እንዲኖር ማመቻቸትን ብቻ ፕሪሰፖዝ የሚያደርግ ነው ተብሎ ሊወሰድ አይችልም። አንዱ እውነት ነው፣ ዜጎች ባነሰ ዋጋ ቤት እንዲያገኙ የማመቻቸት ግዴታ መንግስት አለበት። ሌላው አማራጭ ደግሞ በዓለምም እንዳለው ኪራዮችን ቢያንስ አፎርደብል በሆነ ዋጋ ሊያገኙ በሚችሉበት አቅም ቤት ኪራዮችን ማመቻቸት ሌላኛው ግዴታ ነው ተብሎ ሊወሰድ ይችላል። በዚህም ምክንያት መንግስት ይሄንን የኪራይ ጉዳይ ማኔጅ ለማስተዳደር ያወጣው ህግ አንዱ የመኖሪያ ቤት ዜጎች የመኖሪያ ቤት እንዲያገኙ በህግ የጣለበትን ግዴታ የሚያስፈጽምበት ሌላኛው ጉዳይ ነው ብለን ነው የምናስበው። ሌላው ቅድም የተነሳው አንዱ ጭብጥ በዚህ ቦታ ተያይዞ የሚነሳው ከዚህ ከፍትሐ ብሔር ጉዳዩ የፍትሐ ብሔር ጉዳይ እስከመሆኑ ድረስ እንደሆነ መጠን በፌዴሬሽን ምክር ቤት ትዕዛዝ ሊሰጠው ይገባል የሚለው እዚህ ጋር እንግዲህ መለየት የሚገባን አንድ ጉዳይ ፓብሊክ ጉዳይ ነው፣ አንድ ጉዳይ ፍትሐ ብሔር ጉዳይ ነው ስንል ሲቪል ማተር ነው ስንል ምንድን ነው? ፓብሊክ ጉዳይ ነው ስንል እንደምናውቀው ጉዳዩ የግለሰብና የመንግስት ግንኙነት እንዲሁም የተቋማት ግንኙነት በዋነኝነት የሚገዛ ነው የፓብሊክ ህግ እንደምናውቀው። የፍትሐ ብሔር ህግ ደግሞ በግለሰቦች መካከል ወይም የግል ጉዳዮችን የግል ተቋማት ሊሆን ይችላል የግል ጉዳዮችን፣ ክርክሮችን፣ ካሳን እንደዚህ የሚገዛ ህግ ነው። በዚህ አዋጅ ላይ ደግሞ በተደጋጋሚ ተነስቷል። የፍትሐ ብሔር መልክ ያለው ቢሆንም ነገር ግን በግልጽ የመንግስትን
ሬጉሌሽን የማስተዳደር የመንግስትን ኢንተርቬንሽን የሚፈቅዱ አንቀጾች አሉት። ከኪራይ መጠን ጋር በተገናኘ ጭማሪ ጋር በተገናኘ እንዲሁም የጊዜ ቆይታ በተገናኘ። ስለዚህ ይሄ ህግ የፕራይቬት የፍትሐ ብሔር ህግ ብቻ ነው ተብሎ ሊወሰድ አይችልም። ስለዚህ የህጉ የፐብሊክ ኤሌመንት ስላለው የግድ የፌዴሬሽን ምክር ቤት ይሁንታ አያስፈልገውም። የተወካዮች ምክር ቤት ይሄንን ህግ ሊያወጣ ይችላል የሚል ሀሳብ ነው የሰጠነው። ሌላው የሁለተኛው ጭብጥ በአዲስ አበባ ከተማ አስተዳደር መመሪያውን በተመለከተ የከተማ አስተዳደር የመኖሪያ ቤቶች ኪራይ ቁጥጥርና አስተዳደር መመሪያ ቁጥር 7ን ለማውጣት ህገ መንግስታዊ መሰረት የለውም የሚለው ነው። ይሄ በግልጽ እንደሚታወቀው በህገ መንግስቱ አንቀጽ 49 አንቀጽ 2 ላይ የከተማ አስተዳደሩ ራሱን የማስተዳደር መብት አለው፣ ዝርዝሩን በህግ ይወስናል ተብሎ ተቀምጧል። በዚህም ተከትሎ ደግሞ ቻርተር ወጥቷል፣ ዝርዝሩን የሚወስን ቻርተር ወጥቷል። በቻርተሩ አንቀጽ 11 ንዑስ አንቀጽ 2 ላይ የከተማ አስተዳደሩ አስፈጻሚ አካላትን ሊያቋቁም ይችላል ተብሎ በግልጽ ተቀምጧል። የአስፈጻሚ አካላት ደግሞ የወል ስልጣን በአዋጅ ቁጥር 84/2001 አንቀጽ 16(2) ላይ አንዱ የአስፈጻሚ አካል የከተማ አስተዳደሩ የሚያቋቁማቸው የአስፈጻሚ አካላት አንዱ ስልጣን መመሪያ ህጎችን ኢኒሼት ማድረግ፣ መመሪያዎችን ማውጣት፣ መመሪያዎችን ማስፈጸም። ስለዚህ በግልጽ እንደሚታየው በቻርተሩ ከህገ መንግስቱ በቻርተሩ በግልጽ እንደሚታየው የአዲስ አበባ አስተዳደር መመሪያዎችን ማውጣት እንዲሁም የአዲስ አበባ ከተማ አስተዳደር የቤቶችና ልማት አስተዳደር ቢሮ በአስፈጻሚ አካላት ማቋቋሚያ አዋጃቸው ላይ በግልጽ እንደተቀመጠው ከቤት ጋር በተገናኙ ፖሊሲዎችን ማውጣት፣ ስታንዳርዶች እንዲጠበቁ ማድረግ ስልጣኑ ነው እና ስልጣኑ በህገ መንግስቱን በፍጹም የሚቃረን አይደለም። መመሪያው መውጣቱ አንዱ ለከተማ አስተዳደሩ በግልጽ የተሰጠ ስልጣን ነው ብለን ነው የምናምነው። ሌላው ይህም ደግሞ ከተባለ ቅድም ተነስቷል፣ የከተማ አስተዳደሩ መመሪያ ማውጣት ሳይገባው ነው መመሪያውን ያወጣው ከተባለ በግልጽ እንደተቀመጠው ይሄ በህግ ከተሰጠ ስልጣን ውጭ መስራት ነው ወይም አልትራ ቫይረስ የምንለው ስለሆነ ይሄ በአስተዳደር ስነስርዓት ህጉ 1183 በግልጽ ለከፍተኛ ፍርድ ቤት ቀርቦ ከዛም ደግሞ በይግባኝ ወደ ጠቅላይ ፍርድ ቤት ቀርቦ የሚታይበት አግባብ እንጂ በቀጥታ ወደ ፌዴሬሽን ወደ አጣሪ ጉባኤው መጥቶ የህገ መንግስት ትርጉም ሊጠየቅበት አይገባም ብለን በዚህ እናምናለን። ሌላው ጭብጥ ላይ ይህ አዋጅ ወይም እና መመሪያው ሰብአዊ መብቶችን ይጥሳል ወይ የሚለው እንግዲህ በተደጋጋሚ እንደተነሳው ሰብአዊ መብት በተለይ ከንብረት ጋር የተገናኘ መብት ያው የንብረት መብት ህገ መንግስታዊ መብት ነው፣ ሰብአዊ መብት ነው፣ ግን ፍጹም መብት አይደለም የሚለው አንዱ መታየት ያለበት ነገር ነው። ይሄ በእኛም ህግ ላይ መብቱ በተለያየ መንገድ ተገድቦ እናያለን። አንዱ በግልጽ እንደምናውቀው አንቀጽ 40 ንዑስ አንቀጽ 1 የመብቱ ለህዝብ ጥቅም ሲባል ከሌሎች መብቶች ጋር በማይቃረንበት ሁኔታ ወይም በሚቃረንበት ጊዜ ሊገደብ እንደሚችል ተቀምጧል። ከዛም አልፎ ያው በአስቸኳይ ጊዜ አዋጅም በአንቀጽ 93 መሰረት ከሚገደቡ መብቶች መካከል አንዱ የዚህ የንብረት መብት ነው። ስለዚህ መብቱ አብሶሉት አይደለም። እንዲሁም በዓለም አቀፍ ቅድም ተነስቷል በአንቀጽ 13 በህገ መንግስታችን አንቀጽ 13 መሰረት እነዚህ ሰብአዊ መብቶች ከዓለም አቀፍ ሰብአዊ መብቶች አንጻር መታየትም ስላለባቸው ለምሳሌ አንዱን ለመጥቀስ ያክል በአፍሪካ የሰዎችና ህዝቦች መብት ቻርተር ላይ በአንቀጽ 14 ላይ የንብረት ባለቤት የመሆኑ መብት የህግ ዋስትና አለው ብሎ ሆኖም ይህ መብት ለህዝብ ፍላጎት ወይም በአጠቃላይ የህብረተሰብ ጥቅም ሲባል አግባብነት ባላቸው ህጎች እና ድንጋጌዎች መሰረት ሊገደብ ይችላል ብሎ በግልጽ ያስቀምጣል። ከዚህም በፊት እንደተነሳው የዚህ የጀነራል ኮመንት 4ን የኢኮኖሚና ማህበራዊ እንዲሁም ባህላዊ መብቶች ዓለም አቀፍ ቃል ኪዳን ኮመንት 4 የአስተያየት 4 በግልጽ የሚያስቀምጠው ሁለት መርሆችን ያስቀምጣል። ቅድም ስለተነሳ ላለመዝገብ ነው። ሁለት መርሆችን ያስቀምጣል ከቤት ኪራይ ጋር በተገናኘ አንደኛው የዜጎች ከሃውሲንግ ራይት ጋር በተገናኘ ማለት ነው። ዜጎች የይዞታ ባለቤትነት የህግ ዋስትና ይሰጣል። ለይዞታ የህግ ዋስትና ይሰጣል። ተከራዮች በዛ ቤት ውስጥ ቤቱን ተከራይተው በይዞታ የሚኖሩ ናቸው። አንዱ ኮሜንት 4 ዋስትና ይሰጣል። ለይዞታ መብት ለባለቤትነት መብት ብቻም ሳይሆን ለይዞታ መብት ዋስትና መስጠት አለበት ይላል። ከዛም አልፎ የዋጋ ተመጣጣኝነትን አንዱ ከቤትን ከማግኘት አንጻር አንዱ መነሳት ያለበት የዋጋ ተመጣጣኝነት መሆኑን
በዚህ በኮመንት 4ም በግልጽ ተቀምጧል ማለት ነው። ስለዚህ መብቱ ላይ የተቀመጠው ገደብ በህግ የተቀመጠና መብቱ አብሶሉት ካለመሆኑ ጋር ተያይዞ የሚነሳ ነው ብለን ነው የምናምነው። ሌላው በአራተኝነት ያለው የዚህ የመኖሪያ ቤት አስተዳደር አዋጁ የመኖሪያ ቤት ቁጥጥርና አስተዳደር አዋጁ የዜጎችን የፍርድ የማግኘት መብት ይገድባል የሚለው ነው። እሱም ተነስቷል። እንግዲህ በእኛ በኢፌዴሪ ህገ መንግስት መሰረት የዳኝነት ስልጣን ያላቸው አካላት ያው አንዱ ራሱ የዳኝነት ፍርድ ቤቶች ናቸው። ከዛም ደግሞ ከፊል የዳኝነት አካላት የምንላቸው ወይም የኳዚ ጁዲሻል ኦርጋንስ አሉ። ከዛም አልፎ የሃይማኖትና የባህል ፍርድ ቤቶች አሉ። ስለዚህ የፍርድ ስልጣን ወይም ጁዲሻል ፓወር ለፍርድ ቤት ብቻ ነው የተሰጠው በህገ መንግስቱ ብለን ማሰብ አንችልም። ህገ መንግስቱ እንደየጉዳዩ ሁኔታ ለባህል ፍርድ ቤቶችን ለኳዚ ጁዲሻል ኦርጋንን ስልጣንን የሚሰጥ ስለሆነ ማለት። ስለዚህ በዚህ ጉዳይ አስተዳደራዊ ኤሌመንት ያለው ጉዳይ እንደመሆኑ መጠን ይሄን ጉዳይ በአስተዳደር በኳዚ ጁዲሻል ኦርጋን እንዲታይ መፍቀዱ የዜጎችን መብት አያጣብብም በሚል ነው የምናቀርበው ሀሳብ። እንደ ማጠቃለያ በአራቱ ጭብጦች ላይ በመጀመሪያው ላይ የኢፌዴሪ ህዝብ ተወካዮች ምክር ቤት የመኖሪያ ቤት ኪራይ ቁጥጥርና አስተዳደር አዋጅ 1320/2016 ያወጣው በህገ መንግስቱ በሰጠው ስልጣን መሰረት ነው ብለን እናምናለን። በሁለተኝነት በአዲስ አበባ ከተማ አስተዳደር የቤት ኪራይ ውልንና ዋጋን የመቆጣጠር ስልጣን ያለው የከተማው አስተዳደር ቤቶችና ልማት አስተዳደር ቢሮ በመሆኑ መመሪያ ቁጥር 7/2016 ለማውጣት ስልጣን አለው። በሶስተኛም የመኖሪያ ቤት ኪራይ ቁጥጥርና አስተዳደር አዋጅም ሆነ መመሪያው በህገ መንግስቱ በተደነገገው ሰብአዊ መብቶችና ነፃነቶች ላይ በህግ ከተፈቀደ ያለፈ ገደብ አላኖረም። በአራተኝነትም የመኖሪያ ቤት ኪራይ ቁጥጥርና አስተዳደር አዋጅ ሆነ የአዲስ አበባ ቤቶች ልማትና አስተዳደር ቢሮ ያወጣው መመሪያ የፍርድ ቤቶችን ህገ መንግስታዊ የዳኝነት ስልጣን የሚጥስ አይደለም ብለን ሀሳብ አቅርበናል። አመሰግናለሁ።